ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምንሰነበታችሁ። ይህ ሳምንታዊው አገልጋይ ዝግጅት ነው። አዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያቀርበው አገልጋይ ነው ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። የተለያዩ ተቋማትን እያቀረበ የመልካም አስተዳደር ችግሮች እንዲፈቱ፣ የማህበረሰብ ጥያቄዎች ምላሽ እንደሚያገኙ የሚሰራው አገልጋይ ዛሬ ቆይታ የሚያደርገው ደግሞ የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ላይ ይሆናል። ባለፉት 5 ዓመታት ይህ ተቋም የከተማዋን የቤት ጥያቄ ለመመለስ ያከናውናቸው ተግባራት ምን ውጤት ተገኘባቸው? በዘርፉ ያሉ ተግዳሮቶችና ችግሩ ለመቅረፍ አስተዳደሩ የወሰዳቸው እርምጃዎች ገባ ተደርገው የሚፈተሹ ይሆናል። እንደው ለመሆኑ 5 ዓመት እየተጠናቀቀም ደግሞ አዲሱ ምክር ቤት ሊመጣ ምርጫ 7ኛው ጠቅላላ ምርጫም ተጠናቆ የከተማ አስተዳደሩ ምርጫ አዲስ ስለተካሄደ በ5 ዓመታት ጉዞ ዋና ተግባራት ከዚህ ተቋም አንፃር የተሰሩትን እንዳስና በቀጣይ ደግሞ ከተቋሙ ትልሞች አንፃር የምናነሳቸው ጥያቄዎች ስለሚኖሩ እሱን እንድትከታተሉ ቀድሜ ጋብዛችኋለሁ። ለመሆኑ በአዲስ አበባ ከተማ ቤቶች ልማት አስተዳደርና በቤቶች ልማት ኮርፖሬሽን የ5 ዓመት የልማት ወይም የስራ ጉዞ ምን ይመስል ነበር የሚለው የተወሰኑ ነጥቦች ላንሳም። እንግዲህ የአዲስ አበባ ቤቶች ልማት አስተዳደርና የቤቶች ልማት ኮርፖሬሽን በማልማት ቤቶችን በማልማት በማስተላለፍ በማስተዳደር አዳዲስ ቴክኖሎጂዎች በማብልጸግና በማደራጀት አገልግሎቶች በማዘመን የህብረተሰቡን የቤት ጥያቄ ለመመለስ እየሰራ ነው የሚገኝ። ባለፉት 5 ዓመታት ብቻ ስንመለከት ከ512,000 በላይ ቤቶችን መገንባትና ለተጠቃሚዎች ማስተላለፍ የቻለበት ሁኔታዎች እንዳሉ መረጃዎች ያሳያሉ። በዘርፉ ምርታዊ ለውጥ ለማምጣት በተወሰደው ብስለት የተሞላበት አመራር መንግስት ከፍተኛ በጀት ድጋፍ በማድረግ አስፈላጊ መሰረተ ልማቶችን በማቅረብ አዳዲስ ስልቶችን በመቀየስና እንዲተገበሩ ማድረግ የስራ ባህልን በማሻሻል በአጠቃላይ አናቂ የነበሩ ችግሮችን በመቅረፍ ትልቅ ሚና ተወጥቷል። እንግዲህ ሌሎችን ስንመለከት ከለውጡ ወዲህ የተከናወኑ ዋና ተግባራት ምንድናቸው ብለን ስንመለከት እንግዲህ በተወሰደው እርምጃ ከ2011 ጀምሮ በተሰራው ከለውጡ በፊት ከተገነቡ ቤቶች በጥፍ የሚልቁ ቤቶችን በፍጥነት በጥራት በመገንባት በፍትሃዊነት በማስተላለፍ በርካታ ነዋሪዎች የቤት ባለቤት ማድረግ ተችሏል። በዚህም መሰረት ባለፉት 5 የተከናወኑ ዋና ተግባራት እንደሚከተሉት ቀርበዋል። በመንግስት አስተባባሪነት በርካታ ቤቶች ናቸው የተሰሩት። በ2018 ብቻ ወደ 100,000 ቤቶች እየተገነቡ ነው የሚገኙት። በድምሩ በመንግስት አስተባባሪነት በ20/80 በ40/60 እና በሌሎችም የሞዳሊቲዎች በርከት ያሉ ቁጥሮች ናቸው የተገነቡት። በበጎ ፈቃደኞች ትብብርም እንዲሁ በተለይ ልበቀና ባለሀብቶችን በማስተባበር የቤት ልማት ዘርፉን የሚደግፉ በተለይ በዝቅተኛ ገቢ ላላቸው ለሀገር ባለውለታዎችም ጭምር የቤቶች ግንባታ ተገናውነው እንዲተላለፉ ተደርጓል። በከተማ አስተዳደሩ ለኪራይና ለሽያጭ የተገነቡ ቤቶች ደግሞ በጣም በርካታ ቁጥር ያላቸው ናቸው። እዚህ ላይ የተወሰኑ ቁጥሮችን የምንመለከተው ብቻ ሳይሆን በርከት ያሉ ቁጥሮች እንዳሉ ነው መረጃዎች የሚያሳዩት። በግልና በመንግስት ትብብር ወይም ፒፒፒ የሚባለው የመንግስትና የግሉ ዘርፍ አጋርነት ፕሮጀክት አፈጻጸም የቤት ልማት በማሳደግ የቤት ተደራሽነትን በማስፋት ረገድ አስተዋጽኦ እየጎላ መጥቷል። በአሁኑ ወቅትም በዚህ ፕሮግራም እየተገነቡ ለሚገኙ ከ50,000 በላይ ቤቶች በግንባታ ላይ ሲሆኑ እንግዲህ አጠቃላይ አፈጻጸሙን ስንመለከት በአሁኑ ወቅት ላይ ከ20,000 ያላነሱ ቤቶች ደግሞ በቀጥታ ወደ ስራ ላይ ወይም ወደ ግንባታቸው እየተጠናቀቀ ነው የሚገኘው። በሪል ስቴት ዘርፍ እንዲሁ ከ94,000 በላይ ቤቶች ተገንብተዋል። ሌላው በግል አልሚዎች ነው። በግል አልሚ የቤት ልማት አቅርቦትን ለመጨመር ከ50,000 በላይ ቤቶች የተገነቡ ሲሆን የከተማ አስተዳደሩ አስፈላጊውን ድጋፍ እያደረገ ነው የሚገኘው። በህብረት ስራ ማህበራትም እንዲሁ በ20/80 እና በሌሎች በ40/60 ተመዝግበው ለነበሩ ቤቶች ቤት ለማግኘት ተመዝግበው ለነበሩ ዜጎችም በዚህ በህብረት ስራ ማህበር በማደራጀት ቤት እንዲያገኙ ጥረቶች እየተደረገ ነው የሚገኘው። በርካታ ማህበራት ወደ ስራ ገብተው በአሁኑ ወቅት ላይ እየገነቡ የሚገኙበት ሁኔታዎች አሉ። በአጠቃላይ ከለውጡ ወዲህ በተለያዩ ግንባታ አማራጮች ማለትም በጋራ መሬቶች ግንባታ፣ በመንግስት አስተባባሪነት፣ በመንግስት የግል አጋርነት፣ በበጎ ፈቃድ፣ በከተማ አስተዳደሩ ለኪራይና ለሽያጭ፣ በሪል ስቴት፣ በግል አልሚዎች እንዲሁም በጋራ መኖሪያ ቤት ህብረት ስራ ማህበራት ወደ 512,000 ያክል ቤቶች ግንባታቸው ተጠናቋል ማለት ነው። የቤት ልማት ዘርፉ ላይ ምን አዲስ ነገር አለ ብለን ስንመለከት ደግሞ የቤት ልማት ዘርፍ ከጊዜ ወደ ጊዜ ከጥራትና ቅልጥፍና አንጻር ከጊዜ ወደ ጊዜ የተሻሻለ አዳጊ አፈጻጸም እያሳየ መምጣቱ ሁሉንም አካታች ቤት በመገንባት የበለጸገች አዲስ አበባን እውን ለማድረግ የነዋሪዎችን ያልተመለሰ ጥያቄ በአጭር ጊዜ ለመመለስ ጥረቶች እየተደረጉ ነው የሚገኙት። በጀርመን አደባባይ አየር ጥራር ግራንድ ሳይቶች የተገነቡ G+12 ቤቶች በ9 ወር ብቻ በማጠናቀቅ እንዲህ የተጠናቀው ለተጠቃሚዎች የሚሰጡበት እድሎች ተፈጥረዋል። እንግዲህ ዘርፉ በተለይ አዳዲስ ቴክኖሎጂዎችን በመጠቀም በአጭር ጊዜ ውስጥ ለመገንባት የሚያስችል ስራዎች እየተሰሩ ነው። በሳምንት ብቻ በአንድ ፍሎር በላይ መገንባት የሚቻልበት ሁኔታዎች ተፈጥረዋል። ከቤት ልማት ጎን ለጎን በርካታ ዜጎች የስራ እድል እየፈጠረ ነው። በአሁኑ ወቅት ላይ ደግሞ ስንመለከት በዚህ አሁን ባለንበት ወቅት እንኳን ከ200,000 በላይ ዜጎች በዚሁ ዘርፍ ላይ ገብተው እየሰሩ ነው የሚገኙት። በገበያ ትስስርም ከስራ እድል አንጻር ወደ 17 እስከ 20 ቢሊዮን ብር ያክል የገበያ ትስስር መፈጠሩ ነው መረጃዎች የሚያሳዩት።
እንግዲህ የቤቶች ማስተዳደርን ዘርፍ በተመለከተ ስንመለከት የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በተለይ የዚህ በኪራይ የሚገነቡና የቀበሌ ቤቶችን ማስተዳደር ነው። ከዚህ ቀደም በዚህ በኪራይ ቤቶች አስተዳደር አንጻር በቀበሌና በክፍለ ከተማ ይታይ የነበረው ብልሹ አሰራር ለማስቀረት በተለይ በአሁኑ ወቅት ላይ መዋቅሩ የሚገኘው በክፍለ ከተማ ብቻ ነው። ይህንንም በአዳዲስ ቴክኖሎጂዎች ተደግፈው አገልግሎት እንዲሰጡ ተደርጓል። ከዚህ በፊት የነበሩ ብልሹ አሰራሮች እንዲቀሩ ምክንያት ሆኗል። ከ500,000 በላይ ቤቶች የአከራይ ተከራይ ውል ምዝገባ ማካሄድ ከጊዜ ወደ ጊዜ እየናረ የመጣውን የቤት ኪራይ ዋጋ ለማረጋጋት የሚያስችሉ ስራዎች ሲያከናውኑ ቆይቷል። አሰራርን ከማዘመንና አገልግሎት አሰጣጥን ከማሻሻል አንጻር የሰሩ ስራዎች በርካታ ናቸው። የተወሰኑ ስንመለከት እንግዲህ አንደኛው የቢሮውን ለደንበኞች አገልግሎት ምቹ እንዲሆን የማድረግ አንደኛው ስራ ነው። ሌላው ተቋማዊ ለውጡም ከተገልጋዮች ፍላጎት ጋር የተመጣጠነ ሁሉን አቀፍ ፈጣን ምላሽ ለመስጠት የሚያስችል አሰራር ተዘርግቷል። የአገልግሎት አሰጣጡን ለማዘመንና ለማቀላጠፍ የሚያስችሉ ብልሹ አሰራሮችን የቀረፉና የተገልጋዮችን እርካታ የጨመሩ ልዩ ልዩ ቴክኖሎጂ በማልማት አገልግሎቶች በቴክኖሎጂ ተደራሽ እንዲሆኑ ተደርገዋል። በርካታ አገልግሎቶችም ተገልጋዮች ባለበት ሆነው እንዲገለገሉ በሚያስችል በቴክኖሎጂ በቀጥታ የተሰጠ ነው። አገልግሎቶች ወረቀት አልባ እንዲሆኑ ተደርጓል። ምቹ የመስሪያ አካባቢ በመፍጠርም በአሁኑ ወቅት ላይ ውጤታማ ተግባር እየተከናወነ ነው የሚገኘው። በዛሬ ቆይታ የምናደርገው ቀደም ብዬ እንዳስተዋወቁት የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮን ይሆናል። የተቋሙን የስራ ኃላፊ ወደኋላ ያስተዋውቋችሁና አብረን የምንቆይ ይሆናል። የስልክ መስመሮቻችን እናንተ ለማስተናገድ ዝግጁ ናቸው። ሃሎ በሉን። ከአፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ተመልሰናል። ውድ ተመልካቾቻችን የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርሰው አገልጋይ ነው ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ቀጥሏል። የዛሬው የተቋም እንግዳችን የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ነው። የቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ ከኛ ጋር ምሽቱን ያሳልፋሉ። ስለመጡ በጣም ደስ ብሎናል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ከብዙ ድካምና ስራ ነው አሁን የተገናኘ ነው። ባለፈው ወቅቶች የምርጫም ስራ ነበር። በሌላ መልኩ ደግሞ በርካታ ቤቶች እየገነባችሁ ያላችሁት ለአለባበስ ነው ምሳሌ ከፕሮጀክት እንደመጡ ያስታውቃልና ስራ ጫና በዝቶባችኋል። እንዴት ነው ያለው ስራው ወይዘሮ ቅድስት? አመሰግናለሁ። ስራ እጅግ በጣም ጥሩ ነው። እንደሚታወቀው እንግዲህ ከተማ አስተዳደራችን ዘንድሮ በርካታ ቤቶችን ለመገንባት አቅዶ ተነስቶ ነው ያለውና በዚሁ ልክ ደግሞ በ724 የስራ ባህል ቤቶችን በብዛት ደግሞ በፍጥነትና በጥራት እየሰራን ነው ያለነው። መልካም። እንደው ወይዘሮ ቅድስት ተመልካቾቻችን የሚፈልጓቸው በርካታ ጥያቄዎች አሉ። እንግዲህ ቤት መሰረታዊ ጉዳይ ነው እንደሚያውቁት። የከተማ ኗሪም ትልቅ ጥያቄ እንደመሆኑ መጠር በተለይ ከለውጡ በፊት የነበሩ በርካታ ቤቶች በጅምር ነበሩ። በኋላም ደግሞ እሱም በማስተካከል እነሱም በማጠናቀቅ አዳዲስ ግንባታዎችን ማድረግ ለኗሪው በተለይ የተጠናቀቁ ቤቶችን ከማስረከብ አንጻር የቤት ችግርን ከመቅረፍ ረገድ በተቋሙ የተጀመሩ ስራዎች ምን ውጤት ተመዘገበባቸው? የተወሰኑትን ለማንሳት ሞክሬያለሁ። በእናንተ በኩል ምን ዝርዝር ነገሮች ነበሩት? ምን ውጤት ተገኘበት? መልካም። እንግዲህ እንደሚታወቀው ከለውጡ በፊት የነበረው የቤት ልማት ስራ ብዙ ጉድለቶች፣ ግድፈቶች የነበሩበት ነው። ከጥራት አንጻር ከፍጥነትም አንጻር ፍላጎትንና አቅርቦትን ከማጣጣም አንጻር በጣም ከፍተኛ ችግር የነበረበት እንደሆነ ሁላችንም የምንዘነጋው አይደለም። በብዙ እጥፍ አሻሽለን አሁን እየሰራን ያለነው። ለምሳሌ ከለውጡ በፊት የነበሩ የጋራ መኖሪያ ቤቶች ላይ 139,800 የሚሆኑ ቤቶች አፈጻጸማቸው ከ30 እስከ 40% የሚሆኑ ግን ደግሞ ኦልሬዲ እጣ የወጣባቸው አብዛኛዎቹን እጣ የወጣባቸው እነዚህን ከለውጡ በኋላ ነው ጥንቅቅ አድርገን ሰርተን ማስተላለፍ የቻል ነው። ከዚህ ችግር ደግሞ መውጣት ስላለበት ከተማ አስተዳደሩ በርካታ ትምህርቶችን በመውሰድ ቤት አቅርቦት ላይ ያለውንም ስብራት ለማከም ያስችል ዘንድ አቅርቦቱን በብዛት እንዲቀርብ ለማስቻል ከቤት ግንባታ ወደ ቤት አቅርቦት ነው ሺፍት ያደረገው ከተማ አስተዳደሩ። አቅርቦትን ለማሳደግ ካለበት ደግሞ በአዲስ እይታ አሰራሮችን መፈተሽ፣ ደንቦችን መፈተሽ ነበረበትና ከተማ አስተዳደሩ ምን ማለት ነው ከቤት ግንባታ ወደ ቤት አቅርቦት ማለት ወይዘሮ ቅድስት? መልካም። ያው የቤት ግንባታ ብለን ስለ በጣም ጥቂት ነገር ነው የምናቀር፣ በጣም ጥቂት
ቤት ገንብቶ በጣም ጥቂት አቅርቦት ስንል ግን ፍላጎት አለ አቅርቦትም አለ ሶ ባለን ሪሶርስ ምናቀርበው ቤትና ፍላጎት እኩል ባይመጣ እንኳን አትሊስት ለማቀራረብ ሰፊ ስራ እየተሰራ ነው ያለው በመንግስት ብቻ ይሰራ የነበረው ቤት ሌሎች አማራጮችን በማየት ባለሀብቶችን ወደዚህ ልማት እንዲገቡ በማድረግ በማስቻል በማህበር ቤቶች እንዲሰሩ በማድረግ ግለሰቦችን በማበረታታት 40 60 20 80 ቆጣቢ የሆኑ ወገኖቻችንም ደግሞ ተደራጅተው በራሳቸው ቤት እንዲሰሩ መንግስት ኢንፍራስትራክቸርና ከሊዝ ነፃ የሆነ መሬት እንዲያቀርብላቸው በማስቻል ቤት ግንባታ ውስጥ እንዲገቡ እነዚህን ሁሉ አማራጮች ብቻ ሳይሆን ማህበራዊ ኃላፊነታቸውን በሚወጡ ደጋግ ኢትዮጵያውያን ደግሞ ማህበራዊ ኃላፊነታቸውን እየተወጡ ቤት እንዲገነቡና ዝቅተኛ የኑሮ ደረጃ ላይ ያሉ ወገኖቻችንን ያገር ባለውለታዎችን ደረጃውን የጠበቀ ቤት ውስጥ እንዲኖሩ ለማድረግ ቤት ገንብተው እንዲሰጡ በማድረግ እነዚህ አሁን በተጠቀስኳቸው እንዲሁም በፒፒፒ በመንግስትና በግል አጋርነት እነዚህ ሞዳሊቲዎችን ከተማ አስተዳደሩ ከቀረጸ በኋላ አቅርቦቱን በጣም በብዙ ልክ ቀይሩታል ማለት ነው ሶ በመንግስት ብቻ ይታይ የነበረው ነገር እነዚህ ሞዳሊቲዎችን አሰራሮችን በማበጀትና ደንቦችን በማሻሻል ከተማ አስተዳደሩ አቅርቦቱን በማሳለጥ በእነዚህ ሁሉ አማራጮች ቤት እንዲሰራና አቅርቦቱ ከፍ እንዲል ለማስቻል በርካታ ስራዎችን ሰርተዋል ማለት ነው ሶ ከለውጥ በኋላ ብቻ ወደ 512 ቀድም ስታነሳው ነበር አልአዛር ወደ 512000 የሚሆኑ ቤቶች በሁሉም የቤት አማራጮች ተገንብተው ተላልፈዋል በሁሉም አማራጮች ማለት በማህበር በሪል ስቴት በግል በመንግስት በትሬጀሪ ራሱ የሰራው በመንግስትና በግል አጋርነት እንዲሁም ደግሞ ደጋግ ኢትዮጵያውያን ማህበራዊ ኃላፊነታቸውን ለመወጣት የሰሩትን ቤት እሱንም ታሳቢ አድርገን ከ512000 ቤት በላይ ከተማችን አዲስ አበባ ውስጥ ቤት ተገንብተዋል እንደው ምን ያህል የዜጎችን ችግር መቅረፍ ችሏል አሁን ቀደም ብለው እንዳነሱት ሞዳሊቲዎች አሉ ችግሩን አውቃችኋል መፍትሄው የተለያየ አማራጭ አለ ብላችሁ አቅርባችኋል ያቀረባችኋቸው ሞዳሊቲዎች የማሪውን ችግር በምን ያህል መቅረፍ ችሏል መልካም እንግዲህ ወይዘሮ ቅድስት ካክሮት ጋራ ስልክ እንቀበልና እንመልሳለን ሄሎ ጤና ይስጥልኝ ማን እንበል ከየት ነው አዲስ አበባ ስሞት ማን እንበል ታጠቅ ባለው እሺ አቶ ታጠቅ ጥያቄዎት ምንድነው ስለ 1997 በምን ሂደት ላይ እንዳለና ምላሽ እንድሰጥ ነበር ስለደወሉ ከልብ እናመሰግናለን ምላሽ ያገኛሉ ይጠብቁን አሜን አመሰግናለሁ እናመሰግናለን መልካም ይቀጥሉ ወይዘሮ ቅድስት ከተማችን ላይ አንደኛ እንደሚታወቀው ብዙ ለኑሮ ምቹ የሆኑ ቤቶች አዲስ አበባ ከተማ ውስጥ ማግኘት በጣም የማይታሰብ ነው አይደል ሶ እነዚህ ለኑሮ ምቹ ያልሆኑ ስታንዳርዳቸውን ያልጠበቁ ጥግግታቸው የበዛ ለአደጋ በጣም የሚያጋልጡ ቤቶችን አፍርሶ ዘመናዊ ቤት ከመገንባት ይጀምራል ከተማ አስተዳደሩ በዚህ በጣም ብዙ ስራዎችን ሰርተዋል ደረጃውን የጠበቀ ስታንዳርዱን የጠበቀ ቤት የሚባለውን ለሰው ልጅ የሚመጥነውን ቤት ከመገንባት አንፃር ሰፊ ስራ ተሰርተዋል በሪል ስቴትና በግል አልሚዎችም በጣም በርካታ ቤቶች ተገንብተዋል እንዲሁም ደግሞ በማህበር እየሰራናቸው ያሉ በርካታ ቤቶች አሉ በመንግስትና በግል አጋርነትም በተመሳሳይ ስለዚህ እነዚህ ቤቶች ሲገነቡ ተጠቃሚው ህዝብ ነው ምንም እንኳን ፖፑሌሽኑ እየበዛ ሲሄድ የቤት ፍላጎቱ በዛ ልክ እንደገና እየሰፋ ቢሄድም በጣም በርካታ ወገኖቻችን የቤት ተጠቃሚ ማድረግ ችሏል ከተማችን አዲስ አበባ መልካም እንደው ወይዘሮ ቅድስት ደዋያችን የሚያነሳው ነጥብ አለ ብዙ ዜጎችም ይሄን ጥያቄ እንደማነሳላቸው ተስፋ አድርገው እንደሚጠብቁ አምናለሁ አንደኛ 1997 ተመዝጋቢዎች ቁጥራቸው የተወሰኑ ቢሆኑም መጨረሻቸው ምንድነው የሚል ጥያቄ ተነስተዋል በሌላ መልኩ 2005 ዓመተ ምህረት ላይ ቆጣቢዎች በተለይ የከተማ አስተዳደሩ ያሰጣቸው ተስፋዎችን መሰረት በማድረግ በርካቶች የከተማ አስተዳደሩ ገንብቶ እጣ የሚያወጣላቸውን ቤቶች እየጠበቀ ነው የሚገኘውና
ምን ተስፋ አለ? ይሄን ጥያቄ በርካቶች ስለሚጠብቁት በማህበራዊ ድረገጽም በእርሶን ምስል አየዘን ባቀረብነው መሰረት በርካቶችን ጥያቄ አንስተዋልና እዚህ ላይ ያለው ምንድነው? በተለይ 1997 እና 2005 ተመዝጋቢዎችን ምንድነው ተስፋቸው? ምን ያደረጋችሁ ነው ለነዚህ ዜጎች? መልካም ጥሩ ጥያቄ ነው። እኛም ጋር ሁሌ ይነሳል፣ እኛም ምላሽ እንሰጣለን። ኦፊሻሊ እንደዚህም ከተማ አስተዳደሩ ምላሽ ሰጥተዋል። እኔም በድጋሚ ነው ይህንን ሀሳብ እንደገና ሰጣለሁኝ። የ97 ተመዝጋቢዎች በእርግጥ ይህን ጥያቄ እንቆይበታለን። ከአክብሮት ጋር ስልክ እንቀበል። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ማን እንበል? ከየት ነው? ተስፋውን እባላለሁ። ከሀይሌ ጋርመንት ነው። ጥያቄዎት ምንድን ነው? እሺ፣ ማለት እኔ በ2005 ተመዝጋቢ ነኝ። እሺ፣ ወደ 14 ዓመት ያክል በተስፋ መንግስት ምናምን እየጠበቅኩ ነው። እንግዲህ አሁን ካለው ከቤት ላይ ከብዙ አንጻር ጫና ውስጥ ያለ ነው። መንግስት ምን አስቧል? እንዴት ነው ተስፋችንስ ምን ያህል ነው የሚለው ጥያቄ ለመጠየቅ ነው። ይህን ጥያቄ አንስተላችኋለሁ። ስለ ደወሉ ከልብ እናመሰግናለን። ይኸው ምላሽ ይሰጥ ነው፣ ይጠብቁ። እሺ፣ ይኸው እንግዲህ አየር ላይም ያረጋገጡ ፍላጎቱ እንዳለ መቀጠል ይችላል። ወይዘሮ ቅድስት መልካም 97 እና 2005 ተመዝጋቢዎቻችን ከተማ አስተዳደሩ ምላሽ ሰጥቷል። ኦፊሻሊ ዘንድሮ በመንግስት በጀት ብቻ ወደ 50 ሺህ የሚሆኑ ቤቶችን እየገነባን ነው። ታሳቢ ተደርጎ እነዚህ ቤቶች እየተገነቡ ያሉት እነዚህን ወገኖቻችንን ነው። ስለዚህ ከዘንድሮም እንዲሁ ኮንቲኒየስ እየሰራን ባለናቸው ቤቶች እጣ ይወጣልና የእጣው ተጠቃሚ ይሆናሉ። ቅድሚያ እነሱ ነው ሊያገኙ የሚችሉት የሚለውን መልስ ለመስጠት ነው። ስለዚህ በ2005ም በ1997ም የቆጠቡ ዜጎች ቁጠባቸው እስከቀጠሉ ድረስ የከተማ አስተዳደሩ ጣል ያወጣ ዝግጁ ነው ማለት ነው። እውነት ነው። አሁን ምንድነው መታሰብ ያለበት? ያው ይመጣሉ፣ እኛም ጋር አገልግሎት ለማግኘት ይመጣሉና እኛም እንነግራቸዋለን። ቁጠባቸውን አጠናክረው መቀጠል አለባቸው። ለምሳሌ 200 ሺህ የቆጠበም ሰው አለ የ2005 ተመዝጋቢ ነኝ የሚል 1 ሺህ የቆጠበም አለ የ2005 ተመዝጋቢ ነኝ የሚል። ስለዚህ ቅድመ ክፍያ ሊከፍል የሚችለው ብር ደግሞ ሊኖረው አይችልም ማለት ነው። ለምሳሌ ባለ 2000 ብር ቆጠብኩ የሚለው አሁን ቅድመ ክፍያ ሊኖረው አይችልም ማለት ነው። ሰው ያን ማጣጣም ያስፈልጋል። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። አንደኛ ነገር በፊት በነበረው ሬት ወይም ደግሞ በፊት በነበረው ዋጋ አሁን ያለው ነባራዊ ሁኔታ እናውቃለን አይደለ? በዛ ዋጋ አሁን ይገኛል ማለት አይቻልም። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። ግን ደግሞ ከተማ አስተዳደሩ እነዚህን ቆጣቢዎች ቅድሚያ እድል ሰጥቶ በመንግስት የተገነቡትን ቤቶች ብቻ ሳይሆን በመንግስትና በግል አጋርነት እየተገነቡ ያሉ ቤቶች አሉ። እነዚህ ቤቶች ለምሳሌ 30% የመንግስት ሆኖ 70% የአልሚው ከሆነ በመንግስትና በግል አጋርነት እየገነባን ያለናቸው ቤቶች 30% ለመንግስት ለከተማ አስተዳደሩ የሚሰጠውን የቤት ድርሻ ለቆጣቢዎቻችን ሊሰጥ ነው መንግስት ወይ ከተማ አስተዳደራችን ተዘጋጅቶ ጨርሶ ያለው ማለት ነው። ድጎማ ይሆናል። ይሄ አልሚ 30% የኛን ድርሻ የከተማ አስተዳደሩን ድርሻ ወደ ቤቱ ይደጎምና ቤቱን እሱ ያለማለንን ቤት ለቆጣቢዎቻችን እንዲሰጥልን ነው ከተማ አስተዳደሩ በጣም በስፋት እየተሰራ እየሄደበት ያለው ማለት ነው። ሶ በመንግስት የሚገነባው ብቻ ሳይሆን በመንግስትና በግል አጋርነት እየተገነቡ ያሉትን የቤት ልማቶችንም ለቆጣቢዎቻችን ለማስቀረት የራሱን ድርሻ ከተማ አስተዳደሩ 30%ን ደጉሞ እዛው ላይ ደጉሞ ለራስ ለማስቀረት ሰፊ ስራ እየሰራ ነው ያለው። እንደው ወራንሳን በያስኩትን ጥያቄ ነው ወደፊት ያመጡብኝ። የዚህ የመንግስት የግል አጋርነትን በተመለከተ አንደኛው ሞዳሊቲ ነበር። ከሱ አንፃር ምን ያህል ቤቶች ናቸው የተገነባው? አሁን ምን ያህል ዝግጁ ሆነዋል ጣለ መውጣት የሚለውን ጥያቄ ማንሳት ፈልጋለሁ። መልካም። በመንግስትና በግል አጋርነት ቤቶችን ለመገንባት ወደ 120 ሺህ የሚሆኑ ቤቶችን ውል ተዋውለናል። ከነዚህ ላይ ወደ 97 ሺህ አካባቢ ወደ ትራክ የገቡ ናቸው። ከነዚህም ደግሞ አሁን ሰርተን እንጨርሳቸዋለን ብለን ያቀድናቸው ደግሞ አሉ። እነዚህን ወደ 27 ሺህ የሚሆኑ ቤቶች እናጠናቀቃለን ብለን የያዝናቸውን በስፋት እየተሰሩ ነው። ለምሳሌ ሩቅ ሳንሄድ እዚህ ካዛንቺስ ያለውን አያት ሪል ስቴት እየሰራ ያለውን እናውቀዋለን ብዬ አስባለሁ። እዚህ ፒያሳ ደግሞ ያለውን ደግሞ በተመሳሳይ ማለት ነውና በጣም በፍጥነት እየሰሩ ያሉ አልሚዎች አሉ።
በአንድም በሌላም እየዘገዩ ያሉ ግን በርግጥ አሉ። ዞሮ ዞሮ እኛ ይዘን እየሄድን ያለነው በፍጥነት በተለይ እየሰሩ ያሉትን እንደነ ኦቪድ ያሉትን አያት እና ሌሎችም አልሚዎችን እነሱን ያዝ አድርጎ የኛን ድርሻ ደግሞ ለቆጣቢዎቻችን ዋጋ እንዲቀንስ ማለት ነው ሰጥቶ ወደኛ ለማምጣት ሰፊ ስራ እየተሰራ ነው ያለው። እንደው ወደሮ ቅዱስ ቁጥሩ ምናልባት በይፋ ላይ ታውቅ ይችላል። ግን ምን ያህል ቤቶች አሁን እጃችሁ ላይ አጠናቃችሁ በቅርብ እንኳን ይወጣል ብለን ብናስብ ክብርት ከንቲባ ከ100,000 በላይ ቤቶች በየዓመቱ ለማውጣት እየሰራን ነው ብለዋልና ይሄንን አዲስ ነገር በቤቶች ዘርፍ ምን አለ ብለን እንውሰድ። ከግንባታው አንፃር በፍጥነትና በጥራት ለማጠናቀቅ ቁጥሩ ምናልባት ሊለያይ ስለሚችል ግን በፍጥነትና በጥራት ሰርቶ ለማጠናቀቅ ምን ያህል ቁርጠኝነት ያለ በእናንተ በኩል? መልካም እንግዲህ ቅድም መጀመሪያ ላይ መነሻ ላይ ስታነሳው እንደነበረው 3 ሳይቶችን በ9 ወር አጠናቀናል። ጀርመን አየር ጤናና ግራር ሳይትን ይሄንን በ9 ወር እናጠናቀቅ። እነዚህ መንደሮች የተሟላ አሚኒቲ ያላቸውን መንደሮች ስንገነባ በአዲስ እይታ ነው ከተማ አስተዳደሩ በአዲስ እይታ በአዲስ አሰራር ኮስት ሚኒማይዝ አድርጎ ሊባክኑ ያሉ መሬቶችን ቆጥቦ ሰብሰብ አድርጎ ነው የሰራቸው። ከዚህ ብዙ ኤክስፒሪየንስ ወስደናል። ስለዚህ ከዛ የወሰድነውን ኤክስፒሪየንስ ደግሞ አሁን 100,000 የሚሆኑ ቤቶችን ዘንድሮ ብቻ እንገነባለን ብለን ስንል 50,000 በመንግስት ትሬጀሪ ነው ወይም በመንግስት በጀት ነው። 50,000 ደግሞ በቅድም ባነሳናቸው ሞዳሊቲዎች ነው የሚገነባው ማለት ነው። ሶ በመንግስት እየገነባን ያለናቸውን ቤቶች በቀጥታ ራሳችን ስለሆነ እዛው ላይ ያለነው እየሰራን ያለነው በ724 የስራ ቅልጥፍና የስራ ባህል አመራሮች ሁላችንም ሳይቶችን ስፔሲፊክ ሳይት ተከፋፍለን ማረፊያ ማዘጋጅተን እዛ ቀንና ሌሊት ነው ስራዎች እየተሰሩ ያሉት ማለት ነው። ሚኒመም በአንድ ሳምንት አንድ ስላብ እንሞላለን ሚኒመም። ሶ በዚህ ፍጥነትና ጥራትንም አክለን በተቻለ መጠን እየሮጥን እንገኛለን። ሌሎች ሞዳሊቲዎችም እየተንጠባጠቡ እንዳይቀሩብን ሰፊ ድጋፍና ክትትል እያደረግን እየሰራን እንገኛለን። እንደው ይሄን ጥያቄዎች ሰብሰብ አድርጌ ላጠናቀው እዚህ አካባቢ ያለው በቤቶች ልማት ዘርፍ ምንድነው አዲስ የለወጣችሁት ነገር? ቀድሞ ከነበረው ብልሽትና በዘርፉ የነበረውን ስብራት ለመቀየር የወሰዳችሁት እርምጃ ምን አዲስ ነገር ነው ይዛችሁ መጣችሁት? ምን ለወጣችሁ? ከቤት ልማት ጋር ተያይዞ ቀድም እንዳልኩት ነው ከግንባታ ወደ አቅርቦት ነው ሺፍት ያደረግነው። አቅርቦት ስንል ቤት የሚገነባው መንግስት ብቻ ሳይሆን ሌሎች አማራጮችንም መጠቀም አለብን። በዛ ልክ አቅርቦቱ ሰፊ መሆን አለበት የሚል ስታንድ ስለነበረው ከተማ አስተዳደሩ ይሄን አዲስ እይታ ይዞ ነው የመጣው ከተማ አስተዳደሩ። ሶ ይሄን እይታ ደግሞ መተግበር ይጠበቅበት ነበር ቤቶች። እነዚህን እይታዎችን ተቀብሎ እየተገበረ ነው ያለው። ሁለተኛ ስራዎችን በሙሉ በቴክኖሎጂ ማዘመን። ይሄ የድሮ አሰራሮችን ትቶ አዲስ በዘመን አሰራር ቴክኖሎጂዎችን በመጨመር ፍጥነትና ጥራትን ሊጨምሩ የሚችሉ የተለያዩ አማራጮችን በመጠቀም ኮስት ሚኒማይዝ ሊያደርጉ የሚችሉ አሰራሮችን በመተግበር እየሰራን ያለ ነው። ያው በርካታ ስራዎች እናንተም እየዘገባችሁ ስላለ ማለት ነው። ሌላው ተቋሙን በቴክኖሎጂ ማዘመን ነው። ተቋሙን በቴክኖሎጂ ማዘመን ስንል አብዛኛዎቹን አገልግሎቶቻችን አሁን መሶብ ገብተዋል። ቢሮም መጥቶ አገልግሎቱን መውሰድ የሚፈልግም ደግሞ አለ። እቤቱም ሆኖ አገልግሎቶቻችንን የሚወስድ ደግሞ ተገልጋይም አለን። በተቻለ መጠን የነበሩትን ብልሹ አሰራሮችን ለመቅረፍ ቴክኖሎጂ ወሳኝነት ስለነበረው ቴክኖሎጂዎችን አፕላይ አድርገን ተቋሙ ውስጥ ስራዎችን ለመስራት በጣም ሰፊ ጥረት አድርገናል። እንደሚታወቀው የመንግስት ቤቶች፣ የቀበሌ ቤቶች እና ንግድ ቤቶች በአንድም በሌላም ድሮ በፊት ላይ አቢዩዝ ይደረጉ ነበር። ግን ደግሞ አንድ ቴክኖሎጂ ለምቶ ነበረ የከተማ ልማትና የከተማና መሰረተ ልማት ሚኒስቴር ያን ቴክኖሎጂ አፕላይ ማድረግ ይጠበቅብን ነበርኛ እና
ወረዳ አካባቢ ላይ አሁን የምናይ ከሆነ መዋቅር የለንም። ኦልሬዲ ታጥፏል መዋቅሩ። ወረዳ ላይ ቤቶች የሚባል ተቋም የለም። ክፍለ ከተማ ነው ያለው። እነዚህን የመንግስት ቤቶች እና ሱቆችን ወደዚህ ወደ ቴክኖሎጂ ካስገባናቸው ወደ ቋት ካስገባንና ሎክ ካደረግን በኋላ ኦልሬዲ አቢውስ ለማይደረጉ ከዛ በኋላ ወረዳ ላይ የነበረውን መዋቅር ነው ያጠፍነው ማለት ነው። የብልሽት በጣም የተዳረገ ስለነበረ እነሱን ሎክ ካደረግን በኋላ ነው አሁን ሌሎቹ ደግሞ ክስ ላይ የነበሩ የፍርድ ቤት ኬዝ ላይ የነበሩ እንደዚህ ሌሎችም የነበሩ ካልሆኑ በስተቀር ሌላውን በሙሉ ሎክ አድርገናል ማለት ነው። ያመጣነው ለውጥ ምንድነው? የመንግስት ውስን የሆነው የመንግስት ሀብትና ንብረት እንዲጠበቅ አድርገናል ማለት ነው። እነዚህ ቤቶች አሁን በሃርድ ኮፒ ሳይሆን ሲስተም ላይ ነው ውል የሚዋዋሉት ወገኖች። ስለዚህ ከብልሹ አሰራር መጠበቅ ተችሏል ማለት ነው። እጅግ በጣም መልካም። ወደ ኋላ የምትላሱ ነጥቦችን አነሳለሁ። ከዚህ ጋር በተያያዘ እንደው አንድ ጥያቄ ላንሳ። በማህበር የተደራጁ በርካታ ዜጎች አሉ ወደር ቅዱስ፣ በተለይ የመንግስት ሰራተኛ ሆነው በማህበር ተደራጅተው ደግሞ የእናንተን ወደ ግንባታ እንድታስገቧቸው የሚጠብቁ ዜጎች አሉ። ነገር ግን ከተደራጀን በኋላ በፍጥነት ወደ ስራ ባለመግባታችን ምክንያት ለተደራራቢ ወጪዎች ተዳርገናል የሚል ጥያቄ ይነሳልና ይህንን ዜጎች ከተደራጁ በኋላ ለምንድን ነው በፍጥነት ወደ ግንባታ እንዲገቡ የማይደረገው? መልካም። በማህበር የተደራጁ ሁለት አይነት አደረጃጀት አለ። አንዱ እንዳልከው የመንግስት ሰራተኛ ነው። ሌላኛው ደግሞ የ20/80 እና 40/60 ቆጣቢዎቻችን በማህበር ተደራጅተው ቤት የሚገነቡት ነው። ከመንግስት ሰራተኛ ጋር ተያይዞ ለምሳሌ ወደ 67 የሚሆኑ የመምህራን ማህበር አለን። እንዲሁም ደግሞ የፓርላማ ያሉ ወገኖቻችን እና ሌሎችም እንደዚህ የመንግስት ሰራተኞች በማህበር ተደራጅተው ወደ ስራ የገቡ ወገኖች አሉ። ይሄ ከተማ አስተዳደሩ የከፈለው ዋጋ ቀላል አይደለም። ከሊዝ ነፃ መሬትን ሲሰጥ ኢንቢሊየን የሚገመት በሊዝ መነሻ ዋጋ ኢንቢሊየን የሚገመት ዋጋ ነው በነፃ የሰጠው ማለት ነው። ኢንፍራስትራክቸሩን ደግሞ አስበው ምን ያህል ሊሆን እንደሚችል። እነዚህ ወገኖች ወደ ስራ ገብተው ግንባታቸውን እየቀጠሉ ነው። ነገር ግን 20/80 እና 40/60 ቆጣቢ የነበሩ ግን በማህበር ተደራጅተን ቤት እንገነባለን ብለው በማህበር የተደራጁ ወገኖች ላይ ዘግይቶ ነበረ። ወደ ስራ መግባት ላይ ትንሽ መዘግየት ነበረ። አንደኛ ከይገባኛል ነፃ የሆነ መሬት ማቅረብ ላይ ውስንነቶች ነበሩብን። ይህንን ውስንነት እስከ ፍርድ ቤት ክስ ድረስ ስለነበረ መጉላላቶች ነበሩ። እውነት ነው። የመጀመሪያውንም ደግሞ ለመጀመሪያ ጊዜ እነሱ ስለነበረ ወደዚህ ወደ ማህበር ቤት ግንባታ የገቡት ስራውን ቶሎ ኮፕ አድርጎ ወደ ትራክ ማስገባት ላይ ውስንነቶች ነበሩ። ከዛ እሱን እንደገና ክሊር ካደረግን በኋላ ከይገባኛልም ነፃ ካደረግን በኋላ ወደ ስራ የገቡ ማህበራት በጣም በርካቶች ናቸው። የተወሰኑ የቀሩ ማህበራቶች አሉ። በእናንተም ሪፖርት ማየት እንደቻልኩት አንዳንድ እኔም በግል ማቃቸው ማህበራቶች አሉ። ለምንድን ነው በተሟላ መልኩ ወደ ስራ መግባት ያልተቻለው? እንዳልኩት በተለይ መንግስት ሰራተኛ ሆነው ገንዘቡን ከማህበራት ነው የሚበደሩት፣ ከቁጠባ ማህበራት። ስለዚህ በወለድም ክፍያ ስለሚኖረው ለተጨማሪ ወጪዎች ተዳርገናል የሚል ጥያቄዎች ተደጋግሞ ይነሳልና እንደዚህ አይነት ችግሮችን በፍጥነት መፍታት ያልተቻለው ለምንድን ነው? መስመር ላይ ስልክ ስላለ ስልክ እንቀበልና ይህን ጥያቄ አብራው ብሎኛል። ሄሎ፣ ጤና ይስጥልኝ። አብረስልን። ማን እንበል? ከየት ነው? ፍሬህይወት ከኮልፌ ቀራኒዮ። ፍሬህይወት፣ ምንድን ነው ጥያቄው? የኛ ጥያቄ ኮልፌ ቀራኒዮ ላይ ወረዳ 5 ላይ የተሰሩ ፍሬህይወት ይሰሙኛል? ቴሌቪዥን ያጥፉትና እንድንደማመጥ ይቀጥሉሽ። እሺ፣ ኮልፌ ቀራኒዮ ላይ ወረዳ 5 ላይ በጎነት መንደር ተብሎ የተመረቀ መንደር ነበር። እሺ፣ እዛ መንደር ውስጥ በፊት ወረዳው አወያይቶን 12 አባወራ ትነሳላችሁ ብሎ ነበረ። እኛም እቃችንን አዘጋጅተን ሬዲዮንን እየጠበቅን እያለ ከኛ እኩል የተወያዩ ሰዎች ገብተው ፎቅ ላይ የተመረቀው ፎቅ ላይ እኛ 4 አባወራዎች አልገባንም። ስለዚህ የዚህ መረጃ አሉት ወይ? እቃችን ደጅ ነው እንዴት ያዩናል የሚለውን ለመጠየቅ ነበር። መልካም ፍሬህይወት፣ ስለደወሉ እናመሰግናለን። ምላሽ ያገኛሉ፣ ይጠብቁን። እሺ፣ አመሰግናለሁ። እናመሰግናለን።
ወደ አነሳው ጥያቄ እንመለስ። በተለይ የዚህ መንግስት ሰራተኞች እንደ ወደዚህ ስቱዲዮ ከመግባቴ በፊት ወይዘሮ ቅድስት እንዲያውቁልኝ የምፈልገው በርካታ እዚህ ላይ ያሉ ማህበራት የገቡ እንደተጠበቁ ያልገቡት ይህን ጥያቄ ተደጋጋሚ ሲያነሱ ነበር በስልክም ጭምርና ምንድን ያለው ነገር በፍጥነት እንዳይገቡ ያደረጋቸው ነገር ምንድነው? በተለይ ከመሬት አቅርቦት ጋር በተያያዘ የለም መሬት አቅርብ ላይ የተፈጠረው ነገር ምንድነው? እዚህ ላይ መልካም እንግዲህ የለማ መሬት አቅርቦት ካገኘን ኢሚዲየት ወደ ስራ ነው የሚገቡት። አሁን ህጋዊ ሰውነት አግኝተው ጥንቅቅ ብሎ እኛ ጋር የመጡ ማህበራት የለማ መሬት ያላገኘንባቸው የኒውሊ ለመናገር 2 ማህበር ናቸው የቀሩ 2 ብቻ። ለዛውም ሰጥተናቸው ነበር ተሰጥቷቸው መሬት ሰጥቷቸው ነበር ግን ደግሞ ይገባኛል የሚል ጥያቄ ስለተነሳ በዛ ምክንያት ላግ አድርጓል። ነገር ግን ሊነሳ የሚችለው የመንግስት ሰራተኛ ሳይሆኑ እነዚህ ከ20/80 እና 40/60 ቆጣቢዎች ጋር ተያይዞ ወደ ስራ ያስገባናቸው ወደ ስራ ያልገቡ ማህበራት አሉ። ወደ 8 የሚሆኑ ማህበራት አሉ። እነሱም ወደ ስራ ያልገቡበት ምክንያት መሬት የለማ መሬት ስላልተሰጣቸው ሳይሆን የተሰጣቸው መሬት ላይ ድልድይ ያስፈልገናል፣ ድልድይ ከተሰራልን በኋላ ነው ቤቱ መገንባት የምንችል የሚል ጥያቄ አላቸው። እውነት ነው፣ በርግጥ ድልድይ ያስፈልገዋል፣ ፎር ፊውቸር ድልድይ ያስፈልገዋል። ግን አማራጭ መንገድ ደግሞ አለው። ከመንገዶች ባለስልጣን ጋር ተደጋጋሚ ቦታውንም አይተናል። ከውሃና ፍሳሽ ጋር ከመንገዶች ባለስልጣን ጋር የነበሩ ችግሮችን ለመቅረፍ በቦታው ተደጋጋሚ ተገኝተን ብዙ ነገሮች ተቀርፈዋል። አማራጭ መንገድ አለ፣ ግን ሩቅ ነው አማራጭ መንገዱ። በዛ አማራጭ መንገድ ከምንጠቀም ሩቅም ስለሆነ ድልድዩ ተሰርቶ በድልድዩ በኩል እንሸጋገር የሚል ጥያቄ አላቸው። መንገዶች ደግሞ ያው በኮሪደር ልማት ምክንያት ትንሽ ስራዎች በጣም በስተውበት ስለነበረ ቀጥሮናል። ጊዜ ስጡኝና ሰራለሁ ብሏል። ይሰራልናል። ሲሰራልን ወደ ስራው ይገባሉ ማለት ነው። እነዚህ ናቸው እንጂ የመንግስት ሰራተኞች ብራቸውን ቆጥበው ወደ ልማት ያልገቡ የሉም። መምህራን ነበሩ፣ መምህራን እናስገብተናል። የጤና ባለሙያዎች አሉ። አሁን ኦልሞስት ሴቭ አድርገው የጨረሱ እነሱ መሬት ሬዲ አድርገናል። እንደውም በጣም ከተማ አስተዳደሩን ማመስገን የምፈልገው ሪኮግኒሽን መሰጠት ያለበት ብዬ ማምነው ከሊዝ ነፃ የሆነ መሬት ከማቅረብ ባሻገር ዲዛይን ሰርቶ ነው ያቀረበላቸው። አፎርደብል የሆነ ሃውስ መምህራኖች ያላቸው የገቢ መጠን ስለሚታወቅ ለዲዛይን መስሪያ እና ሌሎች ወጪዎች ከሚወጡ ተብሎ ዲዛይን ተዘጋጅቶላቸዋል። አሁን እነዚህ የ20/80 እና 40/60 ኮንዶሚኒየም ቆጣቢ የነበሩ ግን በማህበር ተደራጅተው እየሰሩ ያሉ ወገኖቻችን የራሳቸውን ዲዛይን አዘጋጅተው የራሳቸውን ኮንትራክተርም ደግሞ ይዘው የራሳቸውን አማካሪ ቀጥረው ነው እየሰሩ ያሉት። እነዚህ የመንግስት ሰራተኞች በተለይ ደግሞ አሁን መምህራኖች ላይ ያለው ነገር ግን እንደሱ አይደለም። አፎርድ የሚያደርጉት ዲዛይን የትኛው ነው ብለን 3-4 ዲዛይን ተሰርቶ አይተውት ከፕራይስ ጋር ማለት ነው የሚመርጡትን ደግሞ መርጠው ነው ወደ ስራ የተገባው። አንድ የጤና ባለሙያዎችም በተመሳሳይ የጤና ባለሙያዎችም አሁን ዲዛይናቸው ተዘጋጅቶ አልቋል። መሬት ተዘጋጅቶ አልቋል። የኮንትራክተር መረጣና የተወሰኑ ጥቂት ነገሮች ነው የሚቀሩት እንጂ ኦልሬዲ ወደ ስራ የሚገቡ ነው የሚሆኑት ማለት ነው። የቀሩት ማህበራት እስከ መቼ ይገባሉ ተብሎ ይጠበቃሉ? አሁን ጥያቄ ያነሱት አሁን ቅድሚያ መስጠት ያለብን መምህራኖችንና የጤና ባለሙያዎችን ያው የከተማ አስተዳደሩ የሰጠው አቅጣጫ ያኔ ሲጸድቅ ካቢኔ ሲያጸድቅ እንደዚሁ ነው ያለው። ቅድሚያ ለመምህራንና ለጤና ባለሙያዎች ይሰጣል የተባለው። ከነዚህ ቀጥሎ ሌላው የመንግስት ሰራተኛ እየተደራጀ ያለ የመንግስት ሰራተኛ አለ፣ እየቆጠበ ያለ የመንግስት ሰራተኛ አለ። ቅድሚያ ደግሞ ቆጥቦ ደግሞ ሌሎች ጓደኞች እስኪቆጥቡ ደግሞ ሬዲ ሆኖ እየተዘጋጀ ደግሞ አለ። ስለዚህ ከዚህ ቀጥሎ ደግሞ እነሱን ነው የምናስተናግደው ማለት ነው። መልካም። ከዚህ ከ70/30 ጋር በተያያዘም ቀደም ብሎ አንስተውልኝ ነበርና መሬት በወቅቱ መረከብ ባለመቻላችን ከፍተኛ ግንባታ ፍላጎት ቢኖረንም በተያዘው የጊዜ ገደም እየሰራን አይደለም፣ በአጭር ጊዜ ማጠናቀቅ አልቻልንም። በዚህ ምክንያት በተለይ ከዚህ ከዋጋ ንረት ጋር በተያያዘ በ2 እና በ3 ሚሊዮን ብር ልንጨርስ የምንችለውን ስራ ተጨማሪ ዋጋ እንዲመጣ አድርጎብናል ከዋጋ ንረት ጋር በተያያዘ የሚል ጥያቄ ያቀርባሉና 70/30 ላይ ያለው ነገር ምንድነው? ምንድነው የገጠማቸው? በፍጥነት ወደ ስራ እንዳይገቡ ያደረጋቸው ነገር ምንድነው? እዚህ ላይ መልካም
እንግዲህ በ70/30 የተደራጁ ማህበራት ኮንትራክተር ጨረታውን አወዳድረው አይደለ የቀጠሩት፣ ኮንሰልታንትም ራሳቸው አይደለ የቀጠሩት። በቂ የሆነ ድጋፍና ክትትል እናደርግላቸዋለን እኛ። ግን አንዳንዶቹም ሳይሆን አብዛኛዎቹ ማህበራት ያው መድረኮችን ስለምናዘጋጅ ኮንሰልታንት ኮንትራክተርና የማህበራቱን አመራሮች ሰብሰብ አድርገን እናወያያለን። ላግ ያደርጋል። አንዳንዱ ላይ በጣም ነው ላግ የሚያደርገውና ኮንትራክተሩ ግንባታውን ብቻ ይገንባልኝ ንብረት እኔ ያቀርባለሁ የሚል ውል አላቸው። ኮንትራታቸው እንደዚህ ነው የሚለው። ኮንትራክተሩ ሰበብ የሚያሳብበው ምንድነው? የሚያስፈልገኝን ማቴሪያል ኦን ታይም ዴሊቨር አላደረጉልኝም የሚል ቅሬታ ያነሳል ኮንትራክተሩ። ማህበራቱ ደግሞ አይ እሱ በፍጥነት ስላልሰራ እንጂ የኛ ችግር አይደለም የሚል ነገርም ይነሳል። እንደዛም ሆኖ እንደዚህ ግን ወደ ሮስቲ ላይ የሚያነሱት አንደኛው ነጥብ በተለይ የተሰጡን መሬት ከክርክር ጋር በተያያዘ ረጅም ጊዜ በፍርድ ቤት ስንመላለስ ጊዜ ወስዷል የሚል ጥያቄ ይነሳልና ለምንድን ነው የለማ መሬት ማቅረብ ያልተቻለ? በክርክር ያለበት እንደሆነ እየታወቀ ለምን ባጭሩ መፍትሄ መስጠት አልተቻለም ነበር? መልካም። ያው ከተማችን አዲስ አበባ ላይ እኮ ከይገባኛል ነፃ የሆነ መሬት እኮ የለም አይደል? ይሄን የሚያክል መሬት ምንም ሰው የሌለበት አጥረን አስቀምጠናል ብለን ባንክ ላይ የምናስቀምጠው በማህበር በስፋት ቤት ሊሰራ የሚችልበት መሬት እኮ አለን ብለን ማለት በጣም ትንሽ ይከብዳል አይደል? ማስ ሃውስ ነው የሚሰራው። አንድ ብሎክ የሚቆምበት ቦታ ቢሆን እውነት ነው ክሊር የሆነ ከይገባኛል ነፃ የሆነ መሬት ባንክ ላይ የተቀመጠ መሬት ልናገኝ እንችላለን። ግን ይሄ እንደዛ አይደለም። በጣም በርካታ ብሎኮች ናቸው። በአንድም በሌላም ከይገባኛል ነፃ ሊሆን አይችልም ማለት ነው። ግን የይገባኛል ጥያቄ የሚያነሳው ነው ወገን ወይም ባለቤት ወይም አርሶ አደር ካሳ ከፍሎ ቶሎ እንዲነሳ ማድረግ ላይ እውነት ነው መዘግየቶች ነበሩብን። ካሳ ከተከፈለው በኋላ ወይ ደግሞ ካሳ እንዲወስድ ደግሞ መሬት ልማት ቢሮ ካመቻቸ በኋላ ክስ የሚሄዱበትም አለ። ክስ ይሄዳሉ። በክስ ምክንያት 2 ዓመት የፈጀ መሬት እንዳለን ማህበር እንዳለን በደንብ አውቃለሁ። 2 ዓመት ከ2 ዓመት ክርክር በኋላ አሸንፈን ወደ ጥሩ ተያይዘው ወደ ስራ የገቡ ማህበራት አሉ። ስልክ ንቀበለ ቅድስት። ሄሎ ጤና ይስጥልኝ። ማን እንበል? ብስራት እባላለሁ። አቶ ብስራት ከየት ነው? ከቦሌ ክፍለ ከተማ ከገርጂ አካባቢ ከአሳንቺስ ሰፈር። መልካም አቶ ብስራት፣ ጥያቄው ምንድን ነው? ይቀጥሉ። 3 ግድግዳ የተሸጠ ቤት አለንና የተሸጡ ቤቶች ናቸው አካባቢው እንዳለ። እሺ በአንድ ቤት ብቻ በመሃል ላይ 3 ግድግዳ የተሸጠ ቤት ነው ያለውና አሁን አቤት መገንባትም ማስተካከልም አልተቻለም። በክረምት ፍሳሹ በጣም እያስቸገረን ስለሆነ ለቤቶች አስተዳደር ጽሕፈት ቤትም በቅሬታ መልኩ አስገብተን ነበረ። እሺ እና ምንም አይነት ምላሽ አልተሰጠንም። ምናልባት እነሱ የሚሉት ምንድን ነው ከከንቲባ ጽሕፈት ቤት የቅሬታ አስገብታችሁ የሆነ ደብዳቤ ይዛችሁ ነው የሚሉን። ያ ደግሞ እኛ ደግሞ ከከንቲባ ጽሕፈት ቤት ይህን ስንጠይቃቸው እኛ ለቤቶች አስተዳደር ጽሕፈት ቤት ምንም አይነት በደብዳቤ ያሳወቅነው ነገር የለም እንደዚህ አይነት። ስለዚህ የቤቶች ጉዳይ እስከሆነ ድረስ ያው እዛው ነው የሚፈታው የሚል ምላሽ ነው የሰጡ። መልካም። እና አሁን ለወይዘሮ ቅድስት እኔ መጠየቅ የምፈልገው 3 ግድግዳ የተሸጠ ቤት ነው፣ በ3ቱም በኩል ማለት ነው። የጋራ ግድግዳ ናቸው አካባቢው እንዳለ። ወደ ላይም ከፍ አድርጎ መስራትም አልተቻለም፣ ማደስም አልተቻለም። እና 3ቱም ግድግዳ ደግሞ የግለሰቦች ናቸው እና የተሸጡ ስለሆኑ ስለዚህ ይሄ እንዴት ማድረግ ይቻላል? ለእኛ በነበረው አሰራር ቢተላለፍልን ከፍ አድርጎ መስራትም ከፍሳሽ መገላገልም የሚቻልበት መንገድ ስላለ እንደውም መፍትሄ ቢሰጡን የሚል ጥያቄ ለማቅረብ ነው። አመሰግናለሁ። ስለደወሉ ከልብ እናመሰግናለን። ምላሽ ያገኛሉ፣ ይጠብቁን። አቶ ብስራት። ሄሎ፣ ሌላ ሰው መስመር ላይ ያለ ስልክ እንቀበል። ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ማን እንበል? እንደምን አመሻህ አላዛር? ሰላም ነህ? እግዚአብሔር ይመስገን። ማን ልበል? ጌቱ ነኝ ከአራብሳ። እንዴት ነህ? አቶ ጌቱ ነባር ደንበኛችን የአዲስ ሚዲያ። ሰላም ነው? እግዚአብሔር ይመስገን። አጠር አድርገው ጥያቄዎትን ያቅርቡ። ሌሎችም እንደባሻለሁ። መጀመሪያ ላመሰግን ነው የምፈልገው
ባለፈ ስለ ሲቲ ባስ ተነጋግረን ነበር። መልካም መጥተው ኮኦርዲኔሽን ወስደዋል ለተርሚናሉ በጣም አመሰግናለሁ። አሁን ወይዘሮ ቅድስትን የምጠይቀው ጥያቄ ሁለት ጥያቄ ነው። ይቀጥሉ። እኛ 2015 እዚህ ሳይት 5 አራብሳ ቤቶቹን ከተረከብን በኋላ እስከ ዛሬ ድረስ ቆጣሪ ገብቶልናል፣ መብራት አላገኘንም። መብራት ፓወሩ አልመጣም። ክፍያ እንደተከፈለ እናውቃለን፣ ግን እስከ ዛሬ ድረስ አልመጣም። ከኛ ቀጥሎ ደግሞ የባሰው የዳክት ሲስተም በሚባል ቆጣሪም ያልተገጠመላቸው ወደ እንትኖች አሉ፣ ብሎኮች አሉ፣ ወደ 49 ብሎኮች። እነዛም ብሎኮች ሰሜን አዲስ አበባ ቅርንጫፍ በማመልከቻም በፐርሲል ማተም በተለያየም ነገር አድርገን ጠይቀናል። ወደ 1 ወር ከምናምን አልፎናል። ምንም መፍትሄ አላገኘንም። እንደው አቶ ጌቱ ይሄን ለተመልካቾች የተዛባ መልእክት እንዳንሰጥ አንድ ጥያቄ ላንሳሉት። የቤቶች ልማት አስተዳደር ለኢትዮጵያ ኤሌክትሪክ አገልግሎት ገንዘብ መክፈሉን እኛም ማረጋገጥ ችለናልና ችግሩን እዛ ላይ ለመፍታት ያልተቻለው ጠይቃችሁ ምን ምላሽ ያገኛችሁ? ለተመልካቾች ግልጽ ለማድረግ አሁን ይቆፈራል። ኬብልና ትራንስፈርመር ወጥቶ መቀጠል ነበረባቸው። ትራንስፈርመር አልወጣም፣ ኬብል አልተዘረጋም። መስመሩ ከታች የሚሄደው መስመር መንገዶች ሰርቶታል ሰሞኑን። ይሄ አልተደረገም። በዚህ ምክንያት መብራት ሳናገኝ ኦልሞስት 2015 ነው ቤቱ የተሰጠ። እስከዛሬ ድረስ መብራት የለንም። በጋራ ቆጣሪ ነው የምንጠቀመው። ችግሩ የቤቶች ሳይሆን ይሄን ጉዳይ እኛም ለማጥራት እንደምታስታውሰው የኢትዮጵያ ኤሌክትሪክ አገልግሎት እዚህ በገባ ወቅት ላይ ደውለህ ነበር ጌቱ ካስታወስክ። ችግሩን ይዘን ሄደን ምንድነው በሚል ጥያቄ አቅርበን ነበር። የቤቶች ልማት አስተዳደር ለኢትዮጵያ ኤሌክትሪክ አገልግሎት ቆጣሪ እንዲያስገባ ገንዘብ መክፈሉን አረጋግጠናል። ነገር ግን ይህንን ተግባር ያልፈጸመው ኤሌክትሪክ ኃይል እንደነበረ በኋላ ማረጋገጥ የተቻለበት ሁኔታዎች እንዳሉ እናስታውሳለንና መፍትሄ ከዛ በኋላ ምንድን ያሏችሁ የኢትዮጵያ ኤሌክትሪክ አገልግሎት? ኢትዮጵያ ኤሌክትሪክ አገልግሎት ከዛ በኋላ ላይ ስራውን አስጀመረ። ትራንስፈርመር አውጥቶ ማስቀመጥ ያርለይና ኬብሉ መዘርጋት አልቻለም። ለነሱ ግን አሁን ለሳቸው ለዘሮ ቅድስት ግን የዳክቱ ስራ ቤቱ ሲገነባ አብሮ የሚሰራ ስራ ነበረ። የመስመሩ ስራ ያ ነገር በትክክል ስላልተሰራ ቆጣሪ ማስቀመጥ ያልቻለላቸው 49 ህንጻዎች አሉ። ቆጣሪ ለመቀመጥ ለምን መስመሩ በትክክል ስላልተዘረጋ ያንን ነገር ቤቶች ነው የሚሰራው ነው ጥያቄው። ኬብሉ ወጥቶ ለመደረግ ሁለተኛ ጥያቄ ግቢው መጀመሪያ ሲሰራ የነበሩ ኮንትራክተሮች ብዙ ፍርስራሽ እዛው ተተውት ሄደዋል። ሳይት ወርክ የሚባለውን በግላችን የተወሰነን ሞክረን ነበረ። የገልባጭና የሎደሩን ክራይ ግን አልቻልነው። ይሄንን ፍርስራሽ ቢያስነሱልን በጣም ብዙዎቹ ውስጥ ለውስጥ መግባትም አልችልም መሄድም አልችልም። በቃ የተሰራበት አፈር እዛው እንደተከመረ ነው ያለው። እቺን እንደው ቢተባበሩን እንዲያደምጡና እንዲመልሱልን ብዬ ነው። እግዚአብሔር ይስጥልኝ። አመሰግናለሁ ጌቱ ስለደወልክ። እሺ ወይዘሮ ቅድስት አንድ 3 ጥያቄ ቀርቦሎታል። የመጀመሪያው ከኮልፌ ደዋያችን ያነሱት ነጥብ አለ። መረጃው ካሉ ታላቅ ምናልባት አጥርተው መቀጠል ይችላሉ። የኮልፌ ደዋያችን እንግዲህ የገባን አይደለም 4 ሰዎች ብለዋል። በሌላ መልኩ ደግሞ ባለ 3 ግድግዳ ተብሎ ከገርጃ አካባቢ ግማሹ ተሽጧል፣ ግማሹ አልተሸጠም። ይሄ መፍትሄ ያስፈልጋል። የጌቱን ጥያቄዎች አሉ መቀጠል ይችላሉ። ያብራሩልን። መልካም አመሰግናለሁ። የኮልፌ በጎነት መንደር የተገነባበት አካባቢ ላይ የፈረሱት 8 ቤቶች ናቸው። ስለዚህ የፈረሰባቸው ወገኖች ደግሞ ወደ ተገነባው ቤት ገብተዋል ማለት ነው። ምክንያቱም ቤቱ የፈረሰው አሁን ህንጻው ያረፈበት ቦታ ላይ ስለሆነ። ነገር ግን እነዚህ አሁን 4 ወገኖች እያነሱ ያሉ 4 ብቻ ሳይሆን ከዛም በላይ ሊሆኑ ይችላሉ። ቤታቸው አልፈረሰም። ስላልፈረሰ ሌላ ምትክ ቤት ሊሰጣቸው አይችልም ማለት ነው። ለ8ቱ ግን የፈረሰባቸው ስለሆነ ኦብቪየስሊ ገብተዋል ወደዛ። ኬዙን በደንብ ስለማቀው ነው። መልካም። ከገርጂ የተነሳው ጥያቄ ይሄ ኬዝ ምንድነው? በቅሬታ መልክ እኔም ጋር መጥተው አውቃለሁ። ከተማ አስተዳደሩ የመንግስትን ቤት እየሸጠ አይደለም። እንደዚህ አይነት አሰራር የለንም። ስለዚህ አንሸጥም የሚለውን ነገር ቁርጥ ያለውን መልስ ዛሬ መናገር ፈልጋለሁ። እውነት ነው። አብሮ ያሉት ቤቶች ከጎን ከፊት ለፊት መደዳውን ያሉ ቤቶች ከዚህ በፊት አሰራር ወጥተውለት የተሸጡ ናቸው። የመንግስት ቤቶች ነበሩ ግን የተሸጡ ናቸው። ባይ ዲፎልት ደግሞ ይሄ ቤት ሌት ሆነ። ያኔ እነዛ ሲሸጡ ሌት ሆነ። አዲስ አሰራር ሲመጣ የመንግስት ቤቶች መሸጥ የለባቸውም የሚል አሰራር ሲመጣ አሰራር ውስጥ ገባ ማለት ነው። ጎረቤቶቼ ወይም ከጎኔና ከኋላዬ ከፊት ለፊቴ ያለው ቤት በሙሉ ተሸጧልና የኔ አሁን ይሸጥልኝ የሚል ጥያቄ የአሰራሩ ስለማይፈቅድልን አንሸጥም። ለማደስ ለመገንባት ምንድን ማድረግ ያለባቸው ጥያቄም ስላነሱት መልካም። ማደስ እኮ ምንም የሚቸገሩት ነገር የለም እኮ። የራሳቸው ቤት እኮ የራሳቸው ነው። ተመሳሳይ ግድግዳዎች አሉ የሚል ነገር ስላነሱ ነው።
በጋራ ግንኙነቶች እንጠቀማለን የሚል ነገር ያ ትክክል ነው። ከጎን ያለውን መቼም ቤት ሊያድስ ከሆነ ይሄ ግድግዳውን አፍርሶ አይደለም የሚሰራው ከጎረቤቱ ያለውን አይደለም ቤት ውስጥ ነው የሚያድሰው ቤቱን ነው የሚያድሰው። ባለ 2 ባለ 3 መኝታ ቤት እንደዚህ ናቸው ቤቶቹ። አሁን እነሱ የሚፈልጉት ምንድነው ወደ ላይ መቀጠል ይፈልጋሉ። ከላይ ስለሌለ ለምሳሌ አንደኛ ፍሎር ላይ ግራውንድ አለ አንደኛ ፍሎርም አለ። ወደ ላይ አንድ ፎቅ መጨመር ይፈልጋሉ። ለመጨመር ደግሞ ከጎንና ከጎን ያለው ቤት ይይዛቸዋል ማፍረስ ስለማይችሉ የሰውን ቤት እና ከተፈቀደልን ግን ከነዚህ ከጎረቤቶቻችን ጋር ተስማምተን ወደ ላይ መቀጠል እንችላለን ነው ጥያቄያቸው። ከተማ አስተዳደሩ ደግሞ የመንግስት ቤት ይሸጥ የሚል አሰራር ስለሌለው ለይተን አሁን ልንሸጥ አንችልም። መልካም የአቶ ጌቱ ጥያቄም አለ በተለይ እሳቸው ያነሱት ከቆጣሪ ጋር በተያያዘ በተለይ ስለምንድን ነው የተፈጠረው ችግር? መልካም ምናልባት እዚህ ላይ ምን ብናደርግ ነው ጥሩ የሚሆነው ያልተሰራ ያልተጠናቀቀ ነገር ካለ ብናየው ይሻላል የሚል እምነት አለኝ። ሜቢ ምናልባት ካለ እንደኛ የለንም ክፍያ መብራት መክፈል ያለብንን ከፍለናል። መብራቶችን ነው የምንጠብቀው ይሄን አቃለ ኢንኬዝ ግን አሁንም የቀረ ነገር ካለ መረጃ የለኝም እኔ የቀረ ነገር ካለ ግን ማየት ይቻላል። ባለፈውም ይሄን ጥያቄ ስለማቀው ነው የኢትዮጵያ ኤሌክትሪክ ኃይል አገልግሎት እዚህ ምክትል ስራ አስፈጻሚ ገብቶ ነበርበት ወቅት ላይ ኤሌክትሪክ እየቀረበልን አይደለም የቆጣሪን በግሩፕ ነው እየተጠቀመ ያለ የሚል ነገር ተነስቶ እንደውም በወቅቱ የተነሳው የአዲስ አበባ ቤቶች ልማት አስተዳደር አልከፈለም የሚል ነበረ። እኛ በሂደን ስናጣራ ያገኘነው ነገር እንደከፈላችሁ ነው። ያን የተመለሰው መልስ ትክክል እንዳልነበረ ነው መረጃ ላይ ማረጋገጥ የቻልነው። ነገር ግን አሁንም ድረስ እነዚህ መብራት የማያገኙ ዜጎች ካሉ ምንድነው የታሰበው? የኃይል እጥረት የለም ከተማ ውስጥ ምንድነው እያሰባችሁ ያላችሁት በእናንተ በኩል? እውነት ለመናገር መብራት እንደውም እንደ ዘንድሮ እየታገዝን ያለንበት ጊዜ አልነበረም። ዘንድሮ በጣም በርካታ ቦታዎች ላይ ገብቶ እየሰራ እያገዘን ያለው ጄኒውንሊ በዚህ ኮልፌ አካባቢ ወታደር ሰፈር የሚባሉ ፋኖኤል እንደዚህ አይነት ቦታዎችን ገብቶ በጣም በፍጥነት እየሰራለን። እንደውም እዛ አካባቢ ላይ አልከፈልንም ነበር አሁን በቅርብ ነው ወደ ክፍያም የገባ ነው። እነዚህ ሳይቶች ላይም ደግሞ ውሃና ፍሳሽ ያላጠናቀቀው ስራ ስለነበረ በሱ ትንሽ ላግ አድርጎበት ነበር። በእርግጥ ስራው መንገዶችን መስራት የነበረበትን ያልተጠናቀቀ ስራ ስለነበረ ላግ አድርጓል ስራው። መብራት ግን ዘንድሮ በጣም ነው እያገዘን ያለው እጅግ በጣም እያገዘን ነው። አሁንም አራብሳ አካባቢ በልዩ ትኩረት ብዙ ስራዎች እየተሰሩ ስለሆነ ያሉት ኢንኬዝ በእኛ በኩል ያልተጠናቀቀ ነገር ካለ አይተን ምን ፈታው ነው የሚሆነው ማለት ነው። ከፍርስራሽ ጋር በተያያዘም ተነስቷልና ምን ይሏቸዋል ለዚህ ላይ የሚያነሱ ነገር ካለ? እንግዲህ ቤት በየተሰራበት አካባቢ ቤቶች እየገባ ፍርስራሾችን ማንሳት አለበት ወይ እንደው ጥያቄያችንን ራሳቸው ቢመልሱም ጥሩ ነው። ምክንያቱም ቤቱን ሲያድሱ ሰው ከገባ በኋላ ወደ መኖሪያ ቤቱን ያድሳል። ቤት ሲያድስ እኛ በሰራንለት ፓርቲሽን ሳይሆን ራሱ በሚፈልገው ፓርቲሽን ይሰራል። ሲያፈራርስ ፍርስራሹን ወደ ውጭ ነው የሚጥለው እና ውጭ የጣለውን ፍርስራሽ ደግሞ ቤቶች ከስር እየሄደን ደግሞ እሱን ማንሳት አለብን ወይ የሚለው ነገር ቢታሰብበት በጣም ጥሩ ነው። ፍርስራሹን ያፈረሰው ሰው ቤቱን ያደሰ ሰው ፍርስራሹን ወደ ግቢ ውስጥ ሳይሆን መጣል ያለበት መጣል ወዳለበት ቦታ እንዲጥል ማህበሩ የግቢውን ስርዓት ማስጠበቅ ስላለበት ስርዓቱን ማስጠበቅ ይተበቅባታል። ከዛው ጫሉ በተለይ ኮንትራክተሮች ጥሏቸው ተረፈ ምርቶች ካሉ ኮንትራክተሮች ጥሏቸው የሚወጡ ተረፈ ምርቶች ካሉ እሱን ቼክ ማድረግና ማስነሳት ይቻላል። መልካም ውድ ተመልካቾቻችን በመከታተል ላይ የምትገኙት ሳምንታዊ አገልጋይ ዝግጅታችን ነው። የአዲስ ሚዲያ ኔትወርክ ዞትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርሰው አገልጋይ ፕሮግራማችን እንደቀጠለ ነው። ከአፍታ ቆይታ በኋላ የምንመለስበት ጉዳይ የቤቶች ልማት አስተዳደር ቢሮ በዞትር ሮብና አረብ እንደተለመደው አገልግሎት ይሰጣል። ያው በሳምንቱም ባለሙያዎች ተገኝተው ሳምንቱ ሙሉ የሚሰጥ ቢሆንም ሮብና አረብ በተለየ ደግሞ የተቋሙ ከፍተኛ አመራሮች ባሉበት አገልግሎት ይሰጣልና ከአገልግሎት አንጻር የተሰጡ ያሉ ተግባራት ምን መልክ አላቸው የሚለውን ሄደን ቃኝተናል። እሱ ተካትለን እንመለስና ሌሎች ጥያቄዎች እናነሳለን። አብራችሁን ቆዩ። በጣም ደስተኛ ነኝ። ብዙ ጊዜ መጥቻለሁ። 1-2-3 ጊዜ ተፈቶልኛል ጉዳይ። በጣም ደስ የሚል አገልግሎት ነው ያለው። ቤቶች ላይ በተለይ በጣም ብዙ ጊዜ ችግር ያለበት ዘርፍ ነውና ታች ያላገኘና ላይ መተን በጣም በቃ በሚገርም ሁኔታ ከምነግርሽ በላይ በጣም ደስተኛ ስለሆንኩ ቃላት የለኝም። በልማት ቤቴ ፈርሶ ነበረ። መጠለያ ነበር የምኖረው። ገላንጉራ ተሰጥቶኝ ነበር።
አጋጣሚ በጤና እክል የተነሳ መጥቼ እዚህ ቅያሪ ጠየኳቸው። በስነ ስርዓት እያስተናገዱኝ ነው። ቅያሪውንም ተቀብለውኝ እየቀየሩልኝ ነው። ኦሬዲ ዛሬ ጨርሻለሁ ተቀይረውልኝ በጣም ደስ ብሎኛል። ፓርሴላችን ውስጥ ወደ 320 ሰው ነዋሪ አለ። እንግዲህ እነሱን ድምጽ ነው ይዘን መጣ ነው ማለት ነው። አገልግሎቱ ደስ ይላል። ከዚህም በፊት እንደምታወቀው ነው። አሁን ግን ኢቭን ቤቶች ብቻ አይደለም የተለያዩ ሴክተሮች በጣም ጥሩ አገልግሎት እየሰጡ ስለሆነ አገልግሎቱም እናንተም እንዳያችሁ ሀሳብ ይዘን የመጣነውን ሀሳብ በስነ ስርዓት አንጸባርቀን ለሀሳቡ ደግሞ ተገቢው ምላሽ ወስደን ነው ይሄን ያለ ነው እና በጣም ደስ ይላል። ከ20/80 እና ከ40/60 የቤት ፕሮግራም ወጥተን 70/30 የሚባል የቤት ፕሮግራም አለ መንግስት ያመቻቸው ማለት ነው። የተወሰነ የመስራት ፍላጎት ያላቸውና የተወሰነ አቅም ያላቸው የ20/80 እና 40/60 ከሚጠብቁ በዚህ ተደራጅተው ቤት ይገሙ ባለው መሰረት በዛ የተደራጀነን እኛ የተመደብንበት ሳይት እንዳጋጣሚ ሆኖ 6.4 ሳይት ይባላል። እዚህ ቃሊቲ ወረዳ 7 በርታ ሪል ስቴት ጎን ያለ ሳይት ነው። ችግራችን የመሰረተ ልማት ችግር ነው። መሀል ላይ ወንዝ አለው። ትንሽ አነስ ያለ ወንዝ ነው፣ ግን አፈሩ እንትን ስለሆነ ጥቁር አፈር ስለሆነ ይሸረሸራልና ሰፋ ይላል ትንሽና ድልድይ ይፈልጋል። ቦታውን ከተረከብነው አክቹአሊ 2015 መስከረም 18 አካባቢ ነው ቦታውን የተረከብነው። 2 ዓመት ከ8 ወር ከ9 ወር አካባቢ የሆነ ነውና ጥያቄያችን ያው የመሬት ድልድይ ይፈልጋል። ቤቶችንም መተን ብዙ ጊዜ በደብዳቤም በአካልም እንደዚሁ አናግረናል። መንገዶችም እንደዚሁ ከቤቶች ጻፈ መነሻን ይዘን እነሱንም አናግረናል። ነገር ግን እስካሁን ምንም አይነት መፍትሄ የለም። የነበርነው በአጠቃላይ ወረዳ 5 ወረዳ 6 ወረዳ 7 8 ነበርን እና በመሀል ግማሹ ውጤት አግኝቶ ነበረና እኛ አልተሰጠንም፣ ውሳኔም አላገኘንም ነበረ። በልማት ተነሽ ነበርን እና ምላሽ ለማግኘት 2 ዓመት 3 ዓመት ስንንከራተት ቆይተናል። ዛሬ ልክን እልባት አግኝተን ምላሽ ሰጥተናለች። እናመሰግናለን። እስከዛሬ ብዙ ቦታ ረግጠን ነበረ። ምላሹን ስላገኘን እናመሰግናለን። ደስታም ነው የሚሰማኝ። መኖሪያ በመንከራተቱ ባቆምኩ ደስ ነው የሚለኝ። ሌላ ምን ደስታ አለ? ከመኖሪያ ቤላ ምን አለ? እናቴ ምን አለኝ? ኦልሞስት 2 ዓመት ከምናምን ልጆች ይዘን የተንከራተትን የነበረውና የሚሰማን አተን ነበረ። አሁን ግን እሷ ጋር መተን ያገኘነው መልስ እንኳን በዚህ ልክ እንኳን ሆና ማውራቷ እሷ ደስ ነው ያለን እና የሚጎለውን ነገር እንደዚህ ያስተካክላችሁ ነው እናስተናግዳችኋለን ብላ ቀናን የመለሰችልንና ሌሎቹ ጋርም እንደዚህ አይነት ጥሩ ነገር ቢኖር እስካሁን ድረስ አንጉላላም ነበር። አንደኛ መሰማት ነበር እንፈልገው። ጉዳዩ ተሳካ አልተሳካ ሳይሆን ሰው እንደ ሰው ሲሰማሽ በቃ ከዚህ በላይ ደስታ ምንም የለም። ምክንያቱም ሰው ቦታ ሰጥቶ ከሰማሽ ምንም አያርግልሽ። እኔ ተሰምቻለሁ። ከዛ ደግሞ ወደሚቀጥለው መፍትሄ ለማግኘት ወይም የወረዳውን አካል እንዲህ በስልክ አናግራልኛለችና ጥሩ እንትን ያገኘው። ውድ ተመልካቾቻችን ሮብና ዓርብ በአንድ ማዕከል አገልግሎት ተገኝተን ያዘጋጀነው አጠቃላይ ጠር ያለ መልኩ ምን ይመስል ነበር የሚለውን እና የተመልካቾችን አስተያየቶችን አካተን የመጣንበት ነው። መስመር ላይ ስልክ አለ፣ ስልክ እንቀበላለን። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። አቶ ሻፊ ሰይድ ይባላለሁ። አቶ ሻፊ ከየት ነው? ከአዲስ ከተማ ክፍለ ከተማ። ጥያቄዎት ምንድን ነው አቶ ሻፊ? የ97 ኮንዶሚኒየም ተመዝጋቢ ነን። እስካሁን የደረሰን ነገር የለም። ስለሱ ምን እንደሚሉን ለመንገድ ለመጠየቅ ነው። መልካም አቶ ሻፊ ስለደወሉ ከልብ እናመሰግናለን። ቀደም ብሎ ምላሽ ሰጥቶበታል። ነገር ግን ደግሞ አስፈላጊ ሆኖ ጥያቄው ስለቀረበ ምላሽ ሰጥበታል። አብረውን ይቆዩ። ሄሎ፣ ሌላ ስልክ መስመር ያለ። ሄሎ ሄሎ። አቤት። ጤና ይስጥልኝ። ጤና ይስጥልኝ ጌታዬ። ማን እንበል? ከየት ነው? ከስለሺ ታዬ እባላለሁ። ከአውቶቡስ ተራ ነው መርካቶ። አቶ ስለሺ ጥያቄዎት ምንድን ነው? ጥያቄ በ2005 ዓመተ ምህረት 20/80 ቤት ተመዝግቤ ነበር እና ከዛን ጀምሮ ያው እኛ ስንመዘግብ ማህበር የለም፣ በባንክ የተመዘገብነው ጳውሎስ ቅርንጫፍ። እሺ 6 ሰዓት ተሰልፈን በብዙ በ3-4 ቀን ተመዘገብንና ያው 120 ሺህ ብር ትከፍላላችሁ
እስከ 29 ሺህ ብር ያስከፍላል። በዚሁ ጣሉ እንዳታቆሙ ብለው ስንጥል እስካሁን ድረስ አላቋረጥኩም። የዛን ጊዜ የመንግስት ሰራተኛ ነበርኩኝ። መልካም አሁን ጡረታ ወጥቻለሁ። ያው ቀኑም ወደ 14 ዓመት ስለሆነ እና እስካሁን ድረስ እኔ አልበላም አልጠጣም ብዬ እየከፈልኩ ነው። አላቆምኩም ማለቴ ነው። ይቀጥሉ፣ በደንብ በቁጠባው ይቀጥሉ። ዕጣ ይወጣል ተብሏል። ምላሾትን የዕጣ ይወጣሉ የሚል ጥያቄ መሰለኝ ማቅረብ የፈለጉት። በዚህ ላይም ድጋሚ ምላሽ የሚሰጥበት ይሆናል። አብረውን ይቆዩ። ተሰየኔ መኳንንት እድሜ ይስጥልኝ። እንዲያገኘው ቆጥረዋለሁ። ይህንንም በእናንተ አጣርተህ በመደወል እድሜ ይስጥልኝ። እኔ እድሜ ያድርስህ። አመሰግናለሁ አቶ ስለሺ። እኔም ተመስግኛለሁ። እንግዲህ ቀደም ሲል አንድ ጥያቄ አለ። በተለይ የበርታ ጋር በተያያዘ የተነሳውን ነገር እርሶም ሄደውበታል፣ ቀደም ሲል ምላሽ ሰጥተውበታል። ነገር ግን እንደው ወይዘሮ ቅድስት እርሶም ማህበራዊ ሚዲያችን አይተዋል። የእርሶም ምስል ላይ ይዤ ወይዘሮ ቅድስት ይገኛሉ፣ ምን ጥያቄ አላችሁ ብዬ በርከት ያሉ ሀሳቦች የተሰበሰቡበት ነበር የዚህ ማህበራዊ ድረገጽ ላይ። አንደኛው እዚህ ከበርታ ጋር በተያያዘ የተነሳው ነው። ምንድነው ዘላቂ መፍትሄ የሚለውን ቀደም ብለው መልሰዋል። እዛም ተመልካቾችም እርሶም አንድ ማዕከል ላይ መተው ጥያቄ ስላቀረቡ እንደው አንድ ደቂቃ ወስደው በዘላቂነት እዚህ አካባቢ ሊሰራ ስለታሰበው ነገር ቢያስቀምጡ ደስ ይለኛል። በሌላ መልኩ ተደጋጋሚ ስልክም አሁን እያስቸገሩ ያሉ ዜጎች ላይ እየሰማሁት ያሉት በ1997 ያሉ ጥቂት ቁጥር ነው ያላቸው። ምንድነው መጨረሻችን የሚል ነገር ስላለ የእነሱን ሀሳብ አካተው ምላሽ ቢሰጡበት መልካም። 6.4 ላይ ያሉ ማህበራት ወይም ደግሞ በርታ አካባቢ ያሉት ቅድም አንስቼ ነበር። እውነት ነው፣ ተገለጋያችን ያነሳው ሀሳብ ትክክል ነው። ድልድይ ይፈልጋል ነው። አክሰስ ሮድ የለውም ማለት አይደለም፣ ግን በጣም ሩቅ ነው አክሰስ ሮዱን። ሶ በአጭር መንገድ መጠቀም ስለሚፈልጉ እና ደግሞ ጎርጅ ስላለው ለጎርጁ የሚሆን ድልድይ ይሰራ የሚል ነገር ነው በጣም በተደጋጋሚ እያነሱ ያሉት። መንገዶች ባለስልጣን ደግሞ ይሄንን አሳይመንት ወስዶልናል። እውነት ነው፣ በሌሎች ተደራራቢ ስራዎች ምክንያት መንገዶች ወደዛ ቦታ ሊገባልን አልቻለም ነበር። ግን ደግሞ ይሄን ማለት የማህበር ቤት የሚገነባባቸው አካባቢዎች በሙሉ አክሰስ ሮድ ሰርቶልናል። ይሄ ድልድይ ግን ከበጀትም ጋር ተያይዞ ከአስቸኳይ ስራዎች እጁ ላይ ከነበሩ ጋር ተያይዞ አላጠናቀቀልንም፣ ወደ ስራ አልገባልንም ነበር። ሶ ተነጋግረን ስለጨረስን ከመንገዶች ባለስልጣን ጋር ባጠረ ጊዜ ወደ ስራ ይገቡልናል ብለን እናምናለን። ሶ እነዚህ ማህበራትም ወደ ስራቸው ይገባሉ። የማህበራዊ ሚዲያችን ላይ አቶ ሄኖክ ሙለታ፣ መብራቱ ኢጆ፣ ህይወት ጌታሁን ይሄ ጥያቄያቸው ስለነበረ ወይዘሮ ቅድስት ምላሽ ስለሰጡበት እንግዲህ በዚህ በበርታ ያለውን ነገር በቀጣይ መልስ እንደሚያገኝ ተስፋ እናደርጋለን። እኛ እንደ አዲስ ሚዲያ ኔትወርክ ደግሞ ወደ ስራ ሲገባ የቤቶች ልማት አስተዳደር የሚያቀርብልን ጥያቄ መሰረት የእናንተንም ስራ ያዝን ያለበት ሁኔታ የምንከታተል መሆኑን ለመግለጽ እወዳለሁ። ሌሎችን አቶ ደረጀ በንቲ ዳባ የተባሉ ደግሞ በመጀመሪያው በ70/30 ማህበራት ለተደራጁ ማህበራት የለማና መሰረተ ልማቱ የተሟላ መሬት እንሰጣችኋለን ተብለን ነገር ግን ቃሊቲ 6/4 ሳይት ቃሊቲ 3/6 ሳይት ወይራ ኮንዶሚኒየም ወዘተ ችግሮች አሉበት ነው የሚል ነገር ተነስቷልና አቶ ደረጀ በንቲ ነው የሚል ሶሻል ሚዲያ ላይ ምንድነው እዚህ ላይ ያለውስ ነገር ወይዘሮ ቅድስት? መልካም። አሁን የተነሳው አንዱኛው 6.4 ያልኩት የተባለው አሁን ያነሳሁት በርታ አካባቢ ያለው ነው። ወይራ ሰፈር የተባለው ግን ኮንዶሚኒየም ወይራ ሰፈር ግን አትሊስት ለኮንዶሚኒየሙ ሲባል እንኳን ኢንፍራስትራክቸር እኮ የተሟላ ኢንፍራስትራክቸር ነው ያለው። ወይራ ኮንዶሚኒየም ማለት ኮልፌ ቀራኒዮ ክፍለ ከተማ ወረዳ 6 ላይ ያለ ነው እና መሰረተ ልማት ተሟልቶለታል የለም። እዛ ጋር ማህበር ድረገጽ ላይ አስቀምጡ አቶ ደረጀ በንቲ የተባሉ አቶ ደረጀ በንቲ ዳባ የሚባሉ ሰው ናቸው ያቀረቡት። እንግዲህ የጋራ መኖሪያ ቤቶች አሉ እዛ። እንደውም አሁን ክፍለ ከተማው ደግሞ በጣም በሚገርም ሁኔታ አንድ ያስመረቀው ፓርክ አለ፣ መናፈሻ እሱ ጎን ማለት ነው። ለነዚህ ሲባል እንኳን ኢንፍራስትራክቸር ቀድሞ ነው የተመቻቸውና እዛ አካባቢ የኢንፍራስትራክቸር ችግር ያለበት የድልድይ ችግር ያለበት አሁን ያነሳው 6.4 ወይም በርታ አካባቢ ያለ ነው። መልካም። አንድ ጠቅለል ያለ ነገር እንመልስ። ያው መቼም የቤት ጉዳይ አይደለም መኖሪያ ቤት ጉዳይ የ1997ቶች እንግዲህ ነው ጊዜውም ረዘም ያለ ስለሆነ ቁጥራቸው የተወሰነ ይመስለኛል እና መጨረሻችን ምንድነው የሚል ነገር በርካታ ደዋዮች ስላሉ ለነሱም አንድ ደቂቃ ወስደው ምላሽ ቢሰጧቸው። መልካም። የጋራ መኖሪያ ቤት ቆጣቢ የሆኑ ወገኖቻችን መንግስት ከተማ አስተዳደራችንን እነዚህን ቆጣቢዎች ጥያቄያቸውን ለመመለስ ሰፊ ስራ እየሰራ ነው ያለው።
ዘንድሮ ከ50 ሺህ ቤቶች ያላነሱ ቤቶችን ነው እየሰራ ያለው በመንግስት በጀት ብቻ። ከዚህም በተጨማሪ ደግሞ በመንግስትና በግል አጋርነት በርካታ ቤቶች እየተሰሩ ነው ያሉት። በእነዚህ በመንግስትና በግል አጋርነት እየተሰሩ ካሉ ቤቶች የመንግስት ድርሻ ወይም የከተማ አስተዳደሩ 30% የሚሆን ድርሻ ለነዚህ ቆጣቢዎች እንዲደጎም በማድረግ አልሚዎቹ ለቆጣቢዎቻችን ቤቱን እንዲሸጡልን የመንግስትን ድርሻ 30%ን ደግሞ ድጎማ እንዲሆን ዋጋ መቀነሻ ድጎማ እንዲሆን ሰፊ ስራ እየተሰራ ነው ያለው። ስለዚህ ቆጣቢዎቻችን ቁጠባችሁን በደንብ አልቃችሁ ልትቆጥቡ ይገባል። እጣው ይወጣል። ስለዚህ ቅድመ ክፍያ የሚሆን ክፍያ ደግሞ ወይ ደግሞ ብር እንዳታጡ ደግሞ እንዳትቸገሩ፣ በዛ ምክንያትም ደግሞ እድሉ እንዳያመልጣችሁ ቁጠባችሁን አጠናክራችሁ መቀጠል ይጠበቅባችኋል። እጣው ግን በቅርብ ይወጣል። አመሰግናለሁ። በጣም ጥሩ ሀሳብ ነው እኮ የምስራች ተብሎ እኮ መነገር ያለበት ነገር ነው። የምር ብዙ ሰዎች ይጠብቃሉ። ደዋዮቻችን ተስፋ ስለሚያደርጉ ይሄ የምስራች ብለን ብንነግራችሁ ነው። ቆጥቡ ተብላችኋል። እንግዲህ ክብረት ከንቲባም በተለይ በምርጫ ወቅት ላይ ቃል ገቡ በየዓመቱ 100 ሺህ ቤቶችን እንገነባለን ብለዋል። ደግሞ የህዝብ ከሌሊት እስከ ሌሊት ወጥቶ የመረጠ ነው። የህዝብ ይገባዋል ብዬ አምናለሁ። ይሄን እንደሚያደርጉት ደግሞ ቃላቸውን እንደሚጠብቁ ተስፋ እናደርጋለን። ይሄ 50 ሺህ ቀደም ብሎ የተገነቡ ናቸው። እንግዲህ የአዲስ አበባ ነዋሪዎች እንኳን ደስ ያላችሁ፣ ቁጠባችሁን አጠናክሩ የሚለው ነው መልእክት ማስተላለፍ ፈልግ በኩል ከአከራይ ተከራይ ጋር በተያያዘ ወይዘሮ ቅድስት አሁን በሰሞኑ ትንሽ እንደገና ደግሞ እንደ አዲስ ያገረሸ ይመስላል። 2 ዓመቱ ተጠናቋል። በእናንተ በኩል ዝም ብላችኋል። ለምን ዝም አላችሁ የሚል ጥያቄ ነው ማንሳት የምፈልገው። በተለይ የአከራይ ተከራይ ከዚህ በፊት ተራዝሟል የሚል ነገር የሚነሳ ነበረ። በአሁኑ ወቅት ላይ ስለመራዘሙም ስለምንም ጉዳይ የቤቶች ልማት አስተዳደር ዝም በማለቱ ምክንያት ዜጎች ተጨማሪ ዋጋ እንዲጨምርባቸው ምክንያት እየሆነ ነው። በሌላ መልኩ ደግሞ እናድሳለን በሚል ዜጎችን የማስለቀቅና ሌላ አዲስ ተከራይ በከፍተኛ ዋጋ የማስገባት ነገሮች አዝማሚያዎችም አሉና የአከራይ ተከራይ ጉዳይ 2 ዓመት ሞልቶት እንደመጠናቀቁ መጠን የእናንተ ኃላፊነት ነው። ምንድን ነው ያሰባችሁት እዚህ ላይ? ይህም ሌላው ጥያቄ ነው። መልካም እንግዲህ በአከራይ ተከራይ ምዝገባ ወደ 500 ሺህ የሚጠጋጉ ቤቶችን መዝግበናል። እነዚህ ቤቶች ኦልሬዲ ወደ ሲስተም ገብተዋል። የትኛው ቤት የት አካባቢ ላይ የት ክፍለ ከተማ የት ወረዳ የትኛው ሃውስ ነምበር ላይ እንዳለ ይታወቃል። ቤቶች ዝም አላለም። በዚህ ዙሪያ በጣም በርካታ በርደኖችን ቀለል አድርጓል። የነዋሪውን የተከራዩን በርደን ቀለል አድርጓል። አከራዩም ደግሞ እሱ ላይ የሚጫኑትን ቀንበሮችም ለመቀነስ በጣም ሰፊ ስራ ተሰርቷል። እንደው ዝም አላችሁ 2 ዓመት ሞልቶት የሚጠበቅ ነገር ነበር ከእናንተ አንፃር ፈልጌ ነው። እውነት ነው። ወደሱ ልመጣ ፈልጌ ነው። በአከራይና በተከራይ መካከል የነበሩ ያለመግባባት ችግሮችን በሰፊው ነው የቀረፍ ነው። በየጊዜው ነው አገልግሎት የምንሰጠው። በየጊዜው ችግር በተፈጠረ ቁጥር በጣም አገልግሎቱን እንሰጣለን። መንግስት በአመት አንድ ጊዜ ማርኬት አሰስመንት ይሰራል። የዋጋ ጥናት ይሰራና ከተማው ላይ ያለውን ዋጋ ያጠናል። አከራዩ ለተከራዩ ካከራየው ዋጋ ገበያው ጨምሯል ወይስ አልጨመረም የሚል ማርኬት አሰስመንት ከተሰራ በኋላ መንግስት ነው በፐርሰንት ዋጋ የሚጨምረው ማለት ነው። እዛ ቤት ኪራዩ ላይ ለምሳሌ 1000 ብር ቤቱን ቢያከራይ አንድ አከራይ 1100 ብር ማድረግ አይችልም። መንግስት በአመት አንድ ጊዜ ሰኔ 30 ላይ በሚያወጣው ወይም አናውንስ በሚያደርገው ዋጋ መሰረት 1 ብር ከሆነ የሚጨመረው 1001 ብር የማድረግ ግዴታ ይኖርበታል ማለት ነው። ከዛ ውጪ ግን በግሉ መጨመር የሚችልበት ምንም አሰራር የለም። ኦልሬዲ ወደ ትራክ ስለገባን ወደ ሲስተም ስለገባን የማርኬት አሰስመንቱን እየሰራን ያለ ነው ማለት ነው። የውል ማደስ ስራውን ደግሞ በተመሳሳይ አሁን የዛሬ 2 ዓመት አካባቢ ሊሞላው ነው። ያኔ በሃርድ ኮፒ ነበር በየወረዳው ሲመዘገብ የነበረው። አሁን እሱን ለማስቀረት ኦንላይን ቤቶቹም ወደ ቋት ገብተው ስላሉ ኦንላይን ውላቸውን ለማደስ ሰፊ ስራ ነው እየሰራን ያለ ነው። ቴክኖሎጂ ለምቶ የጨረሰ ያለቀ ነው። ቤቶቹም ወደ ቋት የገቡ ናቸው። አከራዩና ተከራዩ ወደ ርዛ እንዳለ ውሉን ያድሳል። ውሉን የማያድስ ከሆነ ደግሞ ዋጋውን የሚጨምርለትና ባለው ዋጋ የሚቀጥል ከሆነም ልክ እንደ አምና ለምሳሌ ማርኬት አሰስመንት ተሰራ። የጨመረ ዋጋ ስላልነበረ በነበረበት ነው የሚቀጥለው ነው የተባለው 2017 ለ2018 በጀት ይር። ዘንድሮ ደግሞ የማርኬት አሰስመንቱ የመጨረሻውን ሪዛልት ይመጣል። ሲመጣ ነው የምናየውና አናውንስ የምናደርገው። ነገር ግን ወደ ቋት የገባው የአከራዩ የሚያከራየው ቤት ኦልሬዲ ኖውን ስለሆነ ስለሚታወቅ አላከራይም ማለትም አይችልም። ያው የሚከራይ ቤት ስለሆነ
ተከራዩን እሱን አስወጥቼ ሌላ ሰው አስገባለሁ ብሎ ሊያስብ ይችል ይሆናል ውሉ ስላለቀ ግን ደግሞ ዋጋ ጨምሮ ማከራየት አይችልም ስለዚህ ተከራዩ ላይ ምን ያደርጋውን ተከራዩ ላይ ጫና የሚያርፈው ወይዘሮ ቅድስት እኔም በደረሰ መረጃ ምንድነው አንዳንዶቹ ቤቱን ፈልጓል ለቀቁ የሚል ነገር ነው የመጣ ያለው በሌላ መልኩ ደግሞ ካለቀቁም በኋላ ደግሞ ዋጋ ጨምሮ ማከራየት አዝማሚያዎች አሉና ተከራዩ ላይ ጫና እንዳይመጣ በእናንተ በኩል ቅድመ ሁኔታዎችን ግንዛቤ ከመፍጠር አንፃር ምንድነው እየተወሰደ ያለው መልካም እንግዲህ የመንግስት አንዱ ትልቁ ድርሻ ምንድነው ተከራዮች አንድ ቦታ ላይ አትሊስት 2 አመት ስቴብል ሆነው እንዲቀመጡ ማድረግ አይደለም እና የቤት ጥረትን በተቻለ መጠን ለመቅረፍ መሞከር ነው ሶ እንዲህ አይነት ችግሮች ሲነሱ አሰራር አለ ወረዳ አለ ቅሬታ የሚሰማ ቲም አለ ዋና ስራ አስፈጻሚ ወረዳ ዋና ስራ አስፈጻሚ የሚመራው ክፍለ ከተማን በተመሳሳይ መዋቅር አለ ቤቶችም አለ ከዛም አልፎ ደግሞ ወደኛም የሚመጡም አሉ እኛ ጋር መምጣት ይቻላል እኛ ጋር የሚመጡ አለው ለምሳሌ መብታቸውን ኤክሰርሳይዝ ማድረግ እየተለማመዱ ተከራዮች ይመጣሉ እኛ ጋር አከራዮች እንደው ተወሰነ ቴክኒክ ጉዳይ ስለገጠመን ካፍታ ቆይታ በኋላ እንመለስና ይሄን ጉዳይ ምላሽ ሰጥበታል ወደ ተመልካቾቻችን አብራችሁን እንድትቆዩ ጋብዛችኋለሁ ካፍታ ቆይታ በኋላ እንመለሳለን አብራችሁን ቆዩ ለከተማ መስተዳደር ያለኝ መልእክት ተሳክቶላችኋል ባለፉት ጥቂት ዓመታት በሚያስደንቅ ሁኔታ ከዚህ ከተማ ትምህርት ወስደው መሰል ስራ እንዲሰሩ አበክራችሁ እንዲሰሩ አደራ ማለት ፈልጋለሁ እንኳን ደስ ያላችሁ ክብርት ከንቲባ እንኳን ደስ ያላችሁ የፊት ቆዳሽና የሰውነትሽ ከለር እየተለያየ አስቸግሮሻል እነዛ ፊትሽ ላይ የሚወጡት ጥቁር ነጠብጣቦች ታዲያ ባህላዊ አልባሳትን በዘመናዊ ቀይረሽ አትለብሽም እንዴ? ባህላዊ ልብሶቻችን ብዙ ጊዜ ከእጅ ጥልፍ ወደ ማሽን ገብተዋል። በትምህርቱ የሚሰጠው የመጨረሻ ክላስ ኮርስ ነው። ፍጥነትም አለ እየታየልኝ ወዳኛ አንዳንዴ ስንሰራ ቅርስ ነው የምንላቸው ከባህል እስከ ዘመናዊ እየተዝናናን ውበታችንን እየጠበቅን ወደ እናንተ የምናደርሰው ጉፍታ ፕሮግራም የነበሩ ያልታዩ ወደፊትም የምናያቸው ከዓለም አልፈው እዚሁ በመዲናችን አዲስ አበባ ይሄ ደግሞ የኬንያ ዲዛይነር ነው እሱም እዚህ ፕሮዳክቱን ያስገባል ሙሉ ለሙሉ ሃንድ ሜድ የእጅ ስራ ነው ጉፍታ
ከእናንተ ወደ እናንተ ዘውትር እሁድ ከ9 ሰዓት ጀምሮ ወደ እናንተ ይደርሳል። ተመልካቾቻችን ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ቀደም ብለን ያነሳነው ጉዳይ ላይ ነው የምንመለሰው። አገልጋይ ላይ ያላችሁት ወይዘሮ ቅድስት ወልደጊዮርጊስ ደግሞ የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ ኃላፊ ከኛ ጋር ቆይታ ያደረጉ የሚገኙት በተለይ በከተማ አስተዳደሩ ላይ ከቤት ልማት ጋር የተሰሩ ያሉ ዋና ተግባራትን ያነሳን የነዋሪውን የቤት አቅርቦት ለማስፋት የተሰሩ ስራዎች እንዲሁም የተገኙ ውጤቶችን በዘርፉ የሚታዩ ፈተናዎችና የመፍትሄ አቅጣጫዎችን እያየን ነው የምንገኘው። ቀደም ሲል ያነሳን ነጥብ ነበር። በተለይ ከዚህ ከአከራይ ተከራይ ጋር በተያያዘ ያለፉት 2 ዓመታት እየተጠናቀቁ ስለሆነ ከኪራይ ውል ጋር በተያያዘ የተቀመጡ አቅጣጫዎች ምንድናቸው የሚል ነገር አንስቼ ነበር። ስለተቋረጠ ነው እሱን መለስ ብለን እናነሳና በቀሩ ደቂቃዎች ደግሞ የተለያዩ ጥያቄዎች እናነሳለን። ወይዘሮ ቅድስት ላትደግሙት ነው ከአክብሮት ጋር ስለተቋረጠ ከዚህ ከአከራይ ተከራይ ጋር በተያያዘ የተፈጠረው ቀደም ብዬ ያነሳሁት ነጥብ አለ፣ ማስወጣት አለ፣ መልሶም ደግሞ ጨምሮ ዋጋ ማከራየት አለ። በእናንተ በኩል ደግሞ ይሄ ነው የሚል አቅጣጫ ባለመቀመጡ ምክንያት በተከራዩ ላይ የመወዛገቦች ነገሮች አሉና ምንድን ያስቀመጣችሁት መፍትሄ? መልካም ተከራዮች መብታቸውን በደንብ ኤክሰርሳይዝ ማድረግ ይጠበቅባቸዋል። አከራዮችም መብትና ግዴታቸውን በአግባቡ መጠቀም ይኖርባቸዋል ብዬ አምናለሁ። ከተማችን ላይ ወደ 500,000 የሚጠጋጉ ቤቶችን የኪራይ ቤቶችን መዝግበን ወደ ሲስተም አስገብተን ኦልሬዲ ቋት ውስጥ ነው ያለው። የት ክፍለ ከተማ፣ የት ወረዳ፣ የትኛው የቤት ቁጥር ባለ ስንት መኝታ ቤት በስንት ብር ተከራይ የሚለው ዳታ አለ እጃችን ላይ። ስለዚህ ማንስ ነው የተከራየው የሚለውም ደግሞ አለ። እውነት ነው አንድ ሰው ግዴታ ያለበት 2 ዓመት አንድን ሰው ሊያከራይ ነው። ግዴታው 2 ዓመት ነው። ከዛ በላይ መጨመር ይችላል። ስለዚህ አከራዩ ዋጋ ጨምር ማለት አይችልም። ዋጋ መጨመር የሚችለው መንግስት ነው። በአመት አንድ ጊዜ ሰኔ 30 ላይ በሚደረገው በመጣው የዋጋ ጥናት መሰረት ዋጋ መጨመር የሚችለው መንግስት ነው። ስለዚህ አንድ ቤት 1000 ብር ተከራይቶ ቢሆን ለምሳሌ ነው እያልኩ ያለሁት 1100 ብር ማድረግ የሚችለው መንግስት ነው። ማርኬት አሰስመንቱን ሰርቶ በምን ያህል መጠን ዋጋ ከፍ እንዳለ አስልቶ የሚጨምረው በፐርሰንት መንግስት ነው። ለምሳሌ 2017-18 በጀት ይር ላይ አምና ዋጋ ተጠና የጨመረ ዋጋ ስላልነበረ በነበረው ነው የሚቀጥለው ብለን አናውንስ አድርገን በነበረው ነው የቀጠለው ማለት ነው። ዘንድሮ ዋጋ እያጠናን ነው። ስለዚህ የዋጋ ጥናቱ በሚመልሰው መልስ መሰረት ወይዘር በነበረበት ይቀጥላል። አሁንም አይዘር ደግሞ የጨመረ ዋጋ ካለ ደግሞ አናውንስ ኦፊሻሊ አናውንስ ይደረጋል፣ መንግስት አናውንስ ያደርጋል። እስከዛ ድረስ ግን አከራዮችም ዋጋ ጨምሩ ማለት መብት የላቸው፣ አሰራሩም አይፈቅድላቸው። ተከራዮችም መብታቸውን ኤክሰርሳይዝ ማድረግ አለባቸው እያልኩ ያለሁት አከራይ ዋጋ ጨምር ስላለው ብቻ ዋጋ መጨመር አለበት ብዬ አላምንም። አንደኛው ውላቸው እኛ ጋር አለ። ውላቸው ኤክስፓየርድ የሚያደርገው ከ2 ዓመት በኋላ አይደለ፣ ከሰኔ 30 በኋላ ነው ውላቸው ኤክስፓየርድ የሚያደርገው። ውላቸው ውስጥ ሆነው ዋጋ መጨመር ስለማይጠበቅባቸው እንደዚህ አይነት ችግሮች ሲያጋጥሙ በቅርባቸው ወረዳ አለ፣ ዋና ስራ አስፈጻሚ የሚመራው ቅሬታ ሰሚ ኮሚቴ አለ። ክፍለ ከተማም በተመሳሳይ ይሄ ቲም አለ። ክፍለ ከተማ ደግሞ ወረዳ ካልፈታለት ክፍለ ከተማ ይፈታል። ከዛ አልፎ ደግሞ ቢሮም ደግሞ እኛ ጋር አለ። ይሄ እነዚህ ቦታዎች ላይ በየደረጃው እየመጣ ቅሬታውን ማቅረብ ይችላል። እንደዚሁም ደግሞ አገልግሎቱን እየሰጠን ስላለን አከራይ ዋጋ ጨምር ስላለው ብቻ የሚጨምር ተከራይ ካለ መብቱን እየተጠቀመበት አይደለም። መንግስት በተከራይና በአከራይ መካከል ያለውን ችግር ለመቅረፍ ሰፊ ጥረት አድርጓል፣ እያደረገም ነው። አሰራርም የተበጀለት ተከራዮች አትሊስት 2 ዓመት አንድ ቦታ ላይ ስቴብል ሆነው እንዲቀመጡ ነው። አትሊስት አከራይም ደግሞ በተከራዮች በኩል የሚደርስበትን ያልተገቡ በጣም በርካታ ነገሮች ቤቱን ላልተገባ ነገር ከሚጠቀምበት ተከራይም ፕሮቴክት የማድረግ ስራም የመንግስት ድርሻ ነውና አከራዮች ተገቢ አይደለም ዋጋ ውጡልኝ እንደገና ደግሞ ተመልሶ ደግሞ ዋጋውን ጨምሬ ነው ማከራየው የሚባል አሰራር ስለሌለ ይሄ በጥቆማ ቢደርስበት
ከክልክላዎች ውስጥ አንዱ ስለሆነ ህግም ሊያስጠይቃቸው ስለሚችል ባያደርጉ መልካም ነው ብዬ አስባለሁ። ወይዘሮ ቅድስት ወልደጊዮርጊስ የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ኃላፊ እዚህ መጥተው ለተመልካቾች ላነሷቸው ጥያቄዎች በእኛ በኩል ለቀረቡ አስተያየትና ሀሳቦች ምላሽ ማብራሪያ ስለሰጡን ከልብ ነው የማመሰግነው። ተመልካቾች እኔም ስለጋበዛችሁኝ በጣም አመሰግናለሁ። ውድ ተመልካቾቻችን ሳምንታዊ አገልጋይ ፕሮግራም ይህንን ይመስል ነበር። ፕሮግራም መምራት አብራችሁ የቆየሁት አላዛር መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ሳምንት በተመሳሳይ ሰዓት ሌሎች የተቋማት የስራ ኃላፊዎችን ይዘው ለእናንተ እንቀርባለን። ስለደወላችሁ፣ ስለተሳተፋችሁ፣ ሀሳብና አስተያየቶቻችሁ ስለሰጣችሁ በተመልካቾች ስም አሁን ደግሜ ነው የማመሰግናችሁ። ሳምንት እንገናኛለን። ይህ ፕሮግራም የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርሰው ነው። ስለነበረን ቆይታ እናመሰግናለን። የአዲስ ሚዲያ ኔትወርክ ሌሎች ዝግጅቶች ይቀጥላሉ። እኛ ከዚሁ እንሰናበታለን። መልካም ሌሊት፣ ሰናይ ምሽት።